ያው እሺ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስን በማመን እንጀምራለን። ያው እመቤታችን ገና ከትውፊት አንጻር ልንገራችሁ። ከትውፊት አንጻር ዘይቱን የምትባል ከተማ አለች። ኦኬ ካይሮ ውስጥ ያለች ግብጽ ካይሮ ዘይቱን የምትባል ከተማ አለች። ኦኬ ዘይቱን የምትባል ከተማ አለችና እቺ ከተማ ምንን ሆስት አድርጋለች ተብሎ ይነገራል። በግብጽ ቤተክርስቲያን ቅዱስ ትውፊት ጌታችን ኢየሱስ እንደምታውቁት ሕፃን በሆነበት ሰዓት ላይ አይደለ ንጉስ ሄሮድስ ሊገለው በሚፈልግበት ሰዓት ላይ መልአክ ይመጣና ሕፃኑንና እናቱን ይዘ ወደ ግብጽ ተሰደድ ብሎ ለማን ለዮሴፍ ሲነገሩ እናውቃለን አይደለ። ስለዚህ አባታችን ቅዱስ ዮሴፍ እመቤታችንና ጌታችን መድኃኒታችን ኢየሱስ ክርስቶስ ወዴት ተሰደዋል? ወደ ግብጽ ተሰደዋል። እንደምታውቁት ኦኬ ንጉስ ሄሮድስ ንግስና ሊቀማኝ የመጣው ሰው ነው ብሎ ጌታችን ሕፃናትን በዛ ጊዜ እስራኤል ውስጥ የነበሩ ሕፃናትን ሲያስገድል ስለነበረ ጌታችን ኢየሱስም ይሄ ምድራዊ አይነት ንግስናን ፈልጎ የመጣ መስሎ ሲያስገድል ነበር። ሕፃናትን ብዙ ሕፃናትን አስገድሏል እንደምታውቁት። በዚህ ምክንያት ይሄ ነገር እንዳይፈጠር ጌታችን የመጣበት አምላክ ስጋን የለበሰበት ዓላማ ስላለው ከእናቱ ከድንግል ማርያምና ከቅዱስ ዮሴፍ ጋር ወደ ግብጽ ተሰደዋል። ጌታችን ሕፃን በነበረበት ሰዓት ላይ እንደውም በኋላ ላይ ሄዳችሁ ስትመለከቱ ልጄን ከግብጽ ጠራሁት እያለ ደግሞ እግዚአብሔር አብ በብሉይ ኪዳን የተነገረ ትንቢት ሁላ እንመለከታለን። ኦኬ እና በግብጽ ቤተክርስቲያን ትራዲሽን እቺ ዘይቱን የምትባለው ቦታ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያምና ከቅዱስ ዮሴፍ ጋር ሲያርፍ ኦኬ በግብጽ በሄዱበት ሰዓት ላይ ካረፉባቸው ቦታዎች ውስጥ አንዱ ቦታ ነው ተብሎ ይታመናል። ዘይቱን ከተማ ውስጥ አርፈዋል ተብሎ ይታመናል። አኮርዲንግ ቱ ምን የኮፕቲክ ክርስቲያን ትራዲሽን በግብጽ ቤተክርስቲያን ትራዲሽን እንደዛ ተብሎ ይታመናል። ኦኬ አኮርዲንግ ቱ ኮፕቲክ ትራዲሽን ዘይቱን ሆስትድ ዘ ሆሊ ፋሚሊ ዱሪንግ ዜር ፍላይት ቱ ኢጂፕት ወደ ግብጽ በተሰደዱበት ሰዓት ላይ ኦኬ ሆሊ ፋሚሊ ወይ ደግሞ ሮያል ፋሚሊ የሚባሉት ኦኬ ሮያል ፋሚሊ ነው የሚባሉት አይዘው ቅዱስ ዮሴፍ እመቤታችንና ጌታችን ኢየሱስ ሮያል ፋሚሊ ነው የሚባሉት እና እዛ ሄደዋል እዛ አርፈዋል ተብሎ ይታመናል። አሁን ታሪኩ እንዲህ ነው። በጣም የሚገርማችሁ ነገር ጋይስ ዛሬ የምነግራችሁ ታሪክ እንደው የዛሬ ስንት ዓመት የተፈጠረ ይመስላችኋል? የሆነ ዘመናት አሁን እንደዚህ መገለጥ ምናምን ስንል የዛሬ ኤፕሪል 02 1968 ማለት ጋይስ የዛሬ 57 ዓመት በደንብ ስሙኝ። የዛሬ ስንት ዓመት? 57 ዓመት። ኦኬ ይቅርታ ጉሮሮ መጥቻለሁ። ድምጽ ይሰማ ቲቱ ኮሜንቱን አንድ ይሆን አድርጊው ሜቢ ኮንፊርም አድርጊው ወይ አቃሪ ነገር አንዴ ቆይ ዋልጠጣ መሰለኝ ይቅርታ ይሰማል ድምጼ ጋይስ ጨጓራዬን መሰለኝ አቃሪኝ ይቅርታ እሺ ይቅርታ ሶሪ አስደነገጥኳቸው እናንተ ምርጦች። አረናትሻው እውነትን በጌታ ስም እንዲ ላይቭ እያየኝ አንድ ጓደኛዬ አንድ ብሮስኪ ቴክስት ያደርግልኛል ኮሜንቱ አላጥፋት ላይቭ እያየንህማ እንዳትሰው ይለኛል እዚሁ እና ዋናው ሐሳብ ምንድነው የዛሬ 1968 ላይ ሀፕን ያደረገው ታሪክ ኦኬ የመጀመሪያ ጊዜ ሀፕን ያደረገው ስንት ነው አልኳችሁ 1968 ዓመተ ምህረት የዛሬ በግሪጎሪያን ካላንደር ማለት ነው የዛሬ 57 ዓመት አሁን የምነግራችሁን ታሪክ ግብጽ ብትሄዱ ያኔ እመቤታችንን ባይናቸው ያዩት ብዙ ሰዎች አሉ ዛሬ ድረስ በህይወት ያሉ ያኔ ወጣት እድሜ ላይ ነበሩ አሁን እድሜያቸው ኦልሞስት ጎልማሳ ይሆኑ አሁንም ድረስ ያሉ ሰዎች አሉ በህይወት ያሉ ያኔ እመቤታችንን ያዩት በጣም የሚገርም ነው በጣም ይገርማል አይደል ጋይስ አስቡት ምን አይነት መታደል እንደሆነ እኔ እመቤታችንን ማየት ባይ ዘ ዌይ በጣም መታደል ነው እግዚአብሔር በሚያውቅ በጣም መታደል ነው የጌታ እናት ረበስማ አምቦል በጣም መታደል ነው። ታሪኩ እንዲህ ጀምራለች ከስር መሰረቱ ታሪኩን ልንገራችሁ በ1920 ዓመተ ምህረት ላይ መገለጹ እንዳልኳችሁ 1968 ላይ ከስር መሰረቱ እንዴት ሀፕን እንዳደረገ ልንገራችሁ በ1920 ዓመተ ምህረት ላይ አንድ ቶፊቅ ካሊል አብርሃም የተባለ ሰው ኦኬ ቶፊቅ ካሊል አብርሃም የተባለ አንድ ክርስቲያን ዘይቱን ውስጥ የሆነ መሬት አለው
ዘይቱን የምትባለው ቦታ ውስጥ ኦር ዘይቱን የምትባል ከተማ ውስጥ የሆነ ቦታ አለው፣ መሬት አለው። እዛ ቦታ ላይ ሆቴል ሊገነባ ኦልሬዲ ወስኖ አቅዶ ኦኬ፣ ዘይቱን ውስጥ ቦታ አለው። እዛ ቦታ ላይ ሆቴል ሊገነባ አሰበ። ኦኬ፣ ሆቴል ሊገነባ አስቦ ከጨረሰ በኋላ ኮንስትራክሽኑን እዛ ቦታ ላይ ሆቴል ለመገንባት ሆቴሉን መገንባቱ አክቹአሊ ኦኬ ፕላን አድርጎ ጨረሰ። ሆቴሉን መገንባት ከመጀመሩ በፊት በቃ ወደ ግንባታ ሊገባ ሲል ከመጀመሩ በፊት እመቤታችን በህልሙ ትገለጥለታለች። ለማልኳችሁ ለዚህ ክርስቲያን ኦኬ ለዚህ ክርስቲያን The Virgin Mary appeared to him in a dream and requested that The Virgin Mary appeared to him in a dream and requested that he build a Coptic church on that spot instead. In return, she promised to perform a miracle there. ብላ በህልም ትገለጠለትና እዛ ቦታ ላይ ምን ሰራ ትሏለች? ቤተክርስቲያን ስራ ሆቴል እንዳሰራ ትሏለች እዛ ቦታ ላይ። ከዛ ምን ብላ ቃል ትገባለታለች? እዛ ቦታ ላይ ብዙ ተአምራት እንደሚደረጉ አንተ ቤተክርስቲያንን ስራ ብዙ ተአምራት እዛ ቦታ ላይ ይደረጋሉ ብላ ቃል ገብታለት ትሄዳለች። እመቤታችን ራሱ በህልሙ ይሄ ራሱ ምን አይነት የታደለ ክርስቲያን ነው ጋይስ? አስባችሁታል እናንተ? እስቲ አስቡት። ባለ ሀብት ልትሆኑ ትችላላችሁ፣ ባለጸጋ ልትሆኑ ትችላላችሁ። አሁን እንደዚህ አይነት ሰው እድለኛ ልትሆኑ ትችላላችሁ። ድንገት የሆነ ቦታ ላይ ኦኬ፣ አሁን ባለጸጋ ሆናችሁ መሬት ኦር የሆነ ነገር ኖሯችሁ አስባችሁታል? የሆነ ነገር ኖሯችሁ የሆነ ንብረት ኦር ፕሮፐርቲ ነገር ኖሯችሁ ከዛ እመቤታችን ቦታው ላይ የሆነ ነገር ልታደርጉ ምናምን እመቤታችን በህልም ተገልጣ ምናምን ነገር አይ እዚህ ቦታ ላይ ቤተክርስቲያን እንደዚህ ስራ ብላ ብትነግራችሁ ካን ይማጭ በጣም ነው የሚገርም። እድለኛ የሆነ ሰው ነው ተውፊቅ ካሊል አብርሃም የሚባለው ክርስቲያን ራሱ ባይሰል እሱ ራሱ እድለኛ ነው። ለምን እመቤታችንን በህልም ራሱ ማየት በጣም የሚያስደስት ነገር ስለሆነ የጌታ እናት ነው። ኦኬ ቴዎቶኮስ አንዴ ቆይ ጋይስ ዋል ጠጣና ይቀር ምንድነው ጋይስ ተነታ በዛ ዛሬ እንዴ ምንድነው? አተ ከኛ ራቅ ዛሬ ምን እንደሆንኩ እግዚአብሔር በሚያውቀው አላውቅም። እግዚአብሔር በሚያውቀው እኔ ምንም አላውቅም። እሺ ኤኒዌይስ ወደ ሐሳቡ እንቀጥል። ሐሳባችንን ሊበትንብን የሚሞክር አካል ነው መሰለኝ ትን ሊያስብለን ነው። እሺ እና እመቤታችንን ይሄ ሰው ወደ ሐሳቡ ልመለስና እመቤታችንን ይሄ ሰው በህልሙ ያያታል። በህልሙ ትገለጥለትና ምናምን ነገር ከዛ በኋላ እዚህ ቦታ ላይ ቤተክርስቲያን ገባ፣ እዚህ ቦታ ላይ ብዙ ተአምራት ይደረጋሉ ትለዋለች። እመቤታችን አንድ ማወቅ ያለብን ነገር ይህንን ታሪክ ከመቀጠል በፊት አንድ እንታውቁ ከቤተክርስቲያን ውጭ ያላችሁ ሰዎች አሁን እመቤታችን እንዲያደረገች ሌሎች ቅዱሳንም ለምሳሌ በመገለጥ ደረጃ እንዲያደርጉ ስንል በእርግጠኝነት የምንነግራችሁ ነገር ከክርስቶስ ኢየሱስ የተለየ ነገር ሐዋርያው ቅዱስ ጳውሎስ እንደሚናገረው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ እንደተናገረው እመቤታችን አሁን በዚህ ሰዓት ራሱ ተገልጣ በህልም ተገልጣ እንዲያደርግ ብትለው ማን ነው? በልጇ ፍቃድ ነው። እንዲህ የሚባል የቤተክርስቲያንም ሆነ የክርስትና ትምህርት የለም። ክርስቶስ ኢየሱስ ሳይፈቅድ ቅዱሳን እንደው ጌታ ሳይፈቅድ እነሱ የሚያደርጉት ነገር ያለ እርሱ ፍቃድ ሲጀመር ቅዱሳንን ከክርስቶስ ኢየሱስ ለይቶ ማየት ራሱ አይቻልም። ጌታችን የቤተክርስቲያን ራሱ እነሱ ብልቶች ናቸው። አሁንም ዛሬም ድረስ በቤተክርስቲያናችን ለምሳሌ ቅዱስ ሚካኤል ቤተክርስቲያን ውስጥ በቅዱስ ሚካኤል ጸበል እንዲያደረገ ቢባል ኃይሉ ማን ነው? የኃይሉ ምንጭ ማን ነው? ጌታችን ኢየሱስ ነው። ቅዱሳን በእመቤታችን ጸበል ሰው እንደዚህ ተፈወሰ ቢባል በአቡነ ገብረ መንፈስ ቅዱስ በአቡነ ተክለ ሃይማኖት ቢባል በማንም ጻድቅ በሉት በማንም ቅዱስ ተብሎ ቢጠራ ኃይልን ሰጪ ማን ነው? የኃይል ምንጭ እግዚአብሔር አምላክና ጌታችን ኢየሱስ። በቃ ፈቃድም የእግዚአብሔር ፈቃድ ሲጨመርበት ነው ነገር የሚደረገው። አንዳንዴ ከቤተክርስቲያን ውጭ ያሉ ሰዎች እንደዛ ስለሚረዱ ጌታ እምቢ ብሎ ቅዱሳን እንደው በግድ ራሳቸው ያደርጋሉ ብለን ምንናገር እንደዛ በፍጹም አንናገርም። እመቤታችን ለምሳሌ ለዚህ ሰው ተገልጣ እንዲያደርግ ብላ ስትነግረው በማፈቃድ ነው ጋይስ? በእግዚአብሔር ፈቃድ። አሁን አንድ ሰው ይህን ነገር ልክ ስናገር እንዴ ድንግል ማርያም እኮ በቃ ከጌታ ጋር ያለችው ኦልሬዲ ሞታለች እኮ እኛ ምን ብለን እንጠይቃለን? ሲጀመር ሞታለች የሚል ነገር እንኳን ለእመቤታችን አይደለም ለሌሎች ቅዱሳንም ለክርስቲያኖችም አይነገርም። ለምን? የሉቃስ ወንጌል ምዕራፍ 20 ቁጥር 38 ላይ መጽሐፍ ቅዱሳችን እንደሚናገር እግዚአብሔር ምን ይላል? የሙታን አምላክ አይደለም የማን? የሕያዋን አምላክ ነው። ሕያዋን አለና ማን ጠራ? አብርሃም፣ ይስሐቅ፣ ያዕቆብ አምላክ።
የአብርሃም የይስሐቅ የያዕቆብ አምላክ ነው። እግዚአብሔር አምላክ የአብርሃም የይስሐቅ የያዕቆብ አምላክ የሕያዋን አምላክ ነው። ክርስቲያኖች ለምሳሌ ዛሬ ድንግል ማርያም እንዴት ታደርጋለች ሞታ የለ እንዲህ ብለው ሲጠይቋችሁ ማቴዎስ ወንጌል ምዕራፍ 17 ላይ ወሰዷቸውና ጌታችን በደብረ ታቦር በተገለጠበት ሰዓት ላይ ሙሴና ኤልያስ ከየት መጡ ብላችሁ ጠይቁ። ሙሴ ሞቷል ነበር እንዴ? ዘዳግም 34 ቁጥር 5 ላይ እኮ ሙሴ እንደሞተ ይናገራል መጽሐፍ ቅዱስ። ሙሴ ሞቷል ነበር? ከየት መጣ ሙሴ? ሙሴ መምጣቱ ብቻ ሳይሆን ጋይስ ሙሴ መምጣቱ ብቻ ሳይሆን ማቴዎስ 17 ላይ በክብር እያበራ ነበር ይላል። በክብር ልብሱ እያበራ ነበር። አስባችሁታል? ጌታ ገና ሳይሞት ማቴዎስ ወንጌል ምዕራፍ 17 ላይ ጌታ ገና ሳይሞት የክርስቶስ ኢየሱስ ሞትና ትንሣኤ ሳይሆን ጌታችን ልብሱ እንደ ነጭ በሚያበራበት ሰዓት ላይ ሙሴና ኤልያስም ልብሳቸው እያበራ ነበር። ሙሴ ሞተ የተባለ ሙሴ አዲስ ኪዳን ውስጥ ራሱ ሳንገባ። ስለዚህ ድንግል ማርያም እንዴት እንደዚህ ሆነች ስንል እንኳን በአዲስ ኪዳን ተውና ብላችሁ መልሳችሁ ምንድነው? ሙሴና ኤልያስ ራሱ ተገልጠዋል፣ በክብር ተገልጠዋል፣ ከጌታ ጋር ሲነጋገሩ ታይተዋል ብሎ መመለስ ያስፈልጋል። ወደ ቀደመው ነገር እንመለስ። አያይዤ ምንድነው የምትሰሙ ሰዎች እኛ ክርስቲያኖች ምን እንደምናምን እያወቃችሁ እግረ መንገዳችሁ እንድትሄዱ፣ በዛውም ደግሞ አንዳንድ ክርስቲያኖች ኤኒ ካይንድ ኦፍ ሚስኮንሰፕሽን ካለ ያለ መረዳት ነገሩን አንደርስታንድ ያለ ማድረግ ነገር ካለ እሱን እንድትረዱት። ኦኬ እናንተ ምርጦች ኦኬ ትገለጥና ይህንን ነገር ትነግረዋለች ለዚህ ባለሀብት። ያም ባለሀብት ከ5 ዓመት በኋላ ቅድም እንዳልኳችሁ 1920 ዓመተ ምህረት ላይ ይህን ነገር እመቤታችን በህልም ተገልጣ ትነግረዋለች። ከ5 ዓመት በኋላ which means ከ1925 ዓመተ ምህረት በኋላ በእመቤታችን ስም በቅድስት ድንግል ማርያም ስም በዘይቱን ቤተክርስቲያን ይገነባል። ከ5 ዓመት በኋላ ግን ስቲል ምንም ተአምር አልነበረም። ከ1925 ላይ ቤተክርስቲያኑ ተመስርቶ አለቀ። አሁን እመቤታችን ለምን መገለጥ አስፈልጋት የሚለው ነገር እንድትረዱ ከፖለቲካዊ ዳራ የሆነ ነገር እነግራችኋለሁ። ፖለቲካዊ ዳራ ስላለው ነገር ይሄው የሷን መገለጥ አይደለም ፖለቲካዊ ዳራ ያልኩት እንደሚስ ኮንሰፕት ሚስ አንደርስታንድ እንዳታደርጉ። የግብጽ ክርስቲያኖች ኦር የግብጽ ሶሳይቲዎች የነበሩበት ኮንዲሽን ስላለ ኦኬ። እና እንደምታውቁት በታሪክ 1922 ዓመተ ምህረት ላይ ነው ግብጽ ከእንግሊዝ ወይ ደግሞ ከግሬት ብሪቴን ነፃነትን ያገኘችው። ኦኬ 1922 ላይ ቅድም እንዳልኳችሁ ቤተክርስቲያኑ 1925 ላይ እንዳትረሱ 1925 ላይ ቤተክርስቲያኑ ተገንብቶ አለቀ። ግብጽ ግን ነፃነት ያገኘችው ከግሬት ብሪቴን ወይ ደግሞ ከእንግሊዝ ነፃነትን ያገኘችው በ1922 ዓመተ ምህረት ነው። እና ከ1922 ዓመተ ምህረት ጀምሮ ለሚቀጥሉ 30 ዓመታት የግብጽ ክርስቲያኖች አትሊስት የተሻለ እድሎችን ማግኘት አለ አይደለ፣ የተለያዩ ጥቅም ስል ሰው እንደመሆናቸው የዛ ሀገር ነዋሪ እንደመሆናቸው ይሄ በፊት ይደርስባቸው የነበረው በደል በተወሰነ መልኩ እየቀነሰ ይመጣል። በደንብ ስሙ። ይሄ በጣም መሰረታዊ ነገር ስለሆነ 1922 ላይ ነፃ ወጡ ከእንግሊዝ። ለሚቀጥሉ 30 ዓመት ፕሮግረሶች ማየት ጀመሩ። ወኪ መሻሻሎችን ማየት ጀመሩ ጋይስ። ምኖች ግብጽ ያሉ ክርስቲያኖች ግን እንዳልኳችሁ ከ1922 ጀምሮ ከ1922 ጀምሮ ለሚቀጥሉ 30 ዓመት ስቲል 1952 ድረስ የተለያዩ ፕሮግረሶችን እያገኙ መጡ። ግን እመቤታችን መጀመሪያ ቃል ገብታለት ነበር አይደል? ተአምራት በዚህ ቤተክርስቲያን ላይ ይደረጋሉ ብላ፣ ግን ስቲል ተአምራት የሉም። ኦፍ ኮርስ ቸርች ውስጥ የሚደረጉ ነገሮች አሉ። በተአምር ደረጃ በሚራክል ደረጃ ግን ቃል የገባችሁ ያ ተአምራት እዚህ ቤተክርስቲያን ላይ ይደረጋሉ ብላ ለዛ ክርስቲያን በህልሙ ተገልጣ የነገረችው ነገር ምንም ሀፕን አላረገም። 1952 ላይ የሚመጣና ጋይስ ምን ሀፕን ያደርጋል? ግብጽ ድጋሚ ለ30 ዓመት ከእንግሊዝ ነፃ ከወጣች በኋላ ለ30 ዓመት የተሻሉ ጥቅሞችን ታገኝ ነበር። የግብጽ ክርስቲያኖች ምናምን ነገር የተሻለ ኑሮን ይኖሩ ነበር። 1952 ላይ ግን ግብጽ ኮሎኔል አብድልናስር የሚባል ኮሎኔል ስር ድጋሚ ትወድቃለች። ኢጂፕት ፌል አንደር ዘ ሩል ኦፍ ኮሎኔል አብድልናስር ሶሻሊስት አረብ ናሽናሊስት who targeted the Coptic Christians by limiting their opportunities for schooling and banning them from holding positions of power. ሶሻሊስት የሆነ አረብ ናሽናሊስት ኮሎኔል አብደልናስር በሚባል ሰው ስር ሀገሪቷ ግብጽ እንደ ሀገር ግብጽ እዛ ሰው ስር ትወድቃለች። ኮሎኔል አብደልናስር ስር ሶሻሊስት ነው ሰውየው። ከዛ ኮፕቲኮችን በቃ ታርጌት አድርጎ መንቀሳቀስ ጀመረ። የትምህርት ዕድል እንዳያገኙ ኦኬ፣ ስልጣን እንዳያገኙ ምን እንዳያገኙ ኮፕቲክ ክርስቲያኖችን ወይ ደግሞ ግብጽ ውስጥ ያሉ ክርስቲያኖችን እነሱን ማገድ ጀመረ። እነሱ ላይ ጫና ማሳደር ጀመረ። ስንት አልኳችሁ? የዓመተ ምህረት 1952 ላይ እስቲል የተባለው እመቤታችን የተናገረችው ነገር ያ በህልም ተገልጣ ለዛ ሰው የነገረችው ተአምር እስቲል የለም። አሁን ግብጾች ጫና ውስጥ መግባት ጀመሩ። ከዕለታት አንድ ቀን ኤፕሪል 2 ጊዜውን ያዙት ጋይስ፣ ኤፕሪል 2 1968 ኦኬ፣ ኤፕሪል 2 1968 ላይ
እንዲህ ሲኑ ልሳላችሁ የግብፅ ቤተክርስቲያን አለ አይደለ? ኦፍ ኮርስ ከላይ ጉልላት አለ መስቀል ምናምን ነገር አለና የዛን ቀን በዘይቱን የእመቤታችን ቤተክርስቲያን አለ። A Muslim garage attendant Farooq Muhammad Atwa and a co-worker noticed a woman dressed in white standing on the roof of the Coptic Orthodox Church of St. Mary. እነዚህ ሰዎች ጋራጅ ውስጥ ይሰራ የነበረ ሙስሊም ጋራጅ አቴንዳንት ፋሩቅ መሐመድ አቷ የሚባልና ከሱ ጋር የሚሰራ ሰው አፕሪል 2 1968 ላይ የሆነችን ሴት ያያሉ በቤተክርስቲያኑ ላይ። ኦኬ በዘይቱን በእመቤታችን ስም የተሰየመ ቤተክርስቲያን አለ። ከታች ጋራጅ የሚሰራ አንድ ሙስሊም አለ። ከሱ ጋር አብሮት የሚሰራው ከላይ ሰው ያያሉ። የሆነች ወጣት የምትመስል ሴት ነጭ ነገር ለብሳለች ምናምን ነገር ያያሉ ቤተክርስቲያኑ ከላይ ጉልላቱ ላይ። ከዛ ቀጥታ ጭንቅላታቸው ላይ የመጣው ምንድነው? እነዚህ ሰዎች ሙስሊሞች ናቸው፣ ግን ቀን ልብ ስላላቸው ምናምን ነገር ቀጥታ ጭንቅላታቸው ላይ ምንድነው ያሰቡት? መነኩሴ አለ አይደል? ነን ራሷን ልታጠፋ የተዘጋጀች መነኩሴ፣ ወጣት መነኩሴ አድርገው አስበዋት ምን ብለው እየጮሁ ይላል? assuming that she was a nun with suicidal intentions Atwa frantically ran over shouting lady don't jump እያለ ሰውየው መጮህ ጀመረ። እንዳዘይ እያላት ከላይ ሲያት ቤተክርስቲያኑ ጉልላት ላይ ነው እየጮኸ ሄደ። እንዳዘይ እያለ የሆነ ወጣት መነኩሴ አድርጎ ነው ያሰባት፣ ራሷን ልታጠፋ የተዘጋጀች። ከዛ ዝም አለች ይላል። she remained silent and stoic. okay she remained silent and stoic, her hands clasped እንዲህ ነው እጇን እንዲህ ነገር አድርጋ ነው እመቤታችን። ክላስፕ ማለት እንደዛ ነው፣ እጅን እንዲህ እንደማድረግ። ኦኬ ክላስፕ ማለት እጇን እንደዚህ አድርጋ ዝም ብላ ያዩዋታል። እንግዲህ ራስሽ እንዳታጠፊ አታጥፊ እያሏት እየጮሁ ወደ ቤተክርስቲያኑ መሮጥ ይጀምራሉ። ከዛ እጇን እንዲያርጋ her head bowed in silent reverence። ቅዱስ መስቀል አለ ቤተክርስቲያኑ ጉልላት ላይ፣ መስቀሉ ፊት ራሷን ዝቅ አድርጋ እመቤታችን የኛ ትሁት እናት ኒኮ ራሷን ዝቅ አድርጋ መስቀሉ ፊት ዝም ብላ ቃልም አልተናገረችም። ኦኬ ምንም አላለች። ዝም ብላ መስቀሉ ፊት ራሷን ዝቅ ብላ ቆመች። በቃ ምንም ሳትናገር። ኦኬ the shouts of the two men attracted a small crowd። ከዛ እነዛ ሰዎች እንዳዘይ እያሉ የሚጮሁት ነገር ሌሎች ሰዎች እንዲሰበሰቡ አደረገ። ቦታው ላይ ምንድነው የተፈጠረው? አሁን የሆነ ቦታ ላይ የሆነ ችግር ሲፈጠር አላደረገች ምንድነው የተፈጠረው እያላችሁ ሰዎች የሚሰበሰቡት ነገር አለ። ሰዎች መሰብሰብ ጀመሩ። ከዛ ሌሎች ሰዎች መሰብሰብ ሲጀምሩ ከሚሰበሰቡ ሰዎች ውስጥም ክርስቲያኖች ነበሩ። those who saw the women were filled with confusion and awe። በጣም ተገረሙ ይላል። እና ሲያዩት ደግሞ ይሄ ጉልላቱ አላል ጋይስ ግንቡ ለምሳሌ ከላይ ግንቡ አለ አይደል? አሁን መስቀሉ ጋር ነበረች። የሆነ ሰዓት ደግሞ እንዲህ ከላይ ትዞረዋለች ግንቡ ላይ። አሁን ይሄ ዝም ብሎ እንደ ኖርማል ሰው መሬት ላይ መቆም አይደለም። ይሄ ግንቡ አለ አይደል? ግንቡ ውስጥ እንዲህ አለ አይደል? ዊዝን ዘ ዎል የሚሄድ አይነት ነገር ግንቡ ውስጥ እንዲህ አለ አይደል? ሾልኮ የሚሄድ አይነት ነገር ሸልኮ የሚሄድ እንደዛ ትዞረዋለች። ከዛ those who saw the women were filled with confusion and awe። ከዛ one of the church custodians voiced that ቤተክርስቲያን ውስጥ ከሚያገለግሉ ሰዎች ውስጥ አንዱ ምን አለ? voiced that what everyone was thinking, could that be the Virgin Mary? ድንግል ማርያም ትሆኒ? አንድ ሰው ቤተክርስቲያን ውስጥ ያገለግል ከነበረው ሰው ወጥተው ሰዎች መሰባሰብ ጀመሩ። እንዴ ድንግል ማርያም ትሆን ይሆን ብሎ ጠየቃሉ። ኦኬ ለመጀመሪያ ጊዜ አፕሪል 2 1968 ላይ እመቤታችን በዚህ መልኩ ታየች። እዚህ ጋር ብቻ ይመስላችኋል ጋይስ? ኤፕሪል 2 1968 ላይ ብቻ እመቤታችን ተገልጣ ያቆመች ይመስላችኋል? በፍጹም ከኤፕሪል 2 1968 ጀምሮ እስከ 1971 ጋይስ ለ3 ዓመት በተለያየ ጊዜ። ለምሳሌ አሁን ዛሬ ስንት ነው? ሰኔ 15 ነው አይደለ? አሁን ስፔሲፊካሊ ርቀቱን እያልኳቸው አይደለም። ለምሳሌ ዛሬ ሳምንት አሁን የመጀመሪያ ቀን ኤፕሪል 2 1968 ዛሬ ነው ብለን የምናስብ ዛሬ ብትታይ ከ2 ሳምንት በኋላ ትታያለች፣ ኦር ከ10 ቀን በኋላ ትታያለች። በቃ እንደዚህ መሀል ላይ እየታየች ለ3 ዓመት እመቤታችን ታየች። እና ትታይበት የነበረው መንገድ ነው ደግሞ በጣም ጋይስ የሚያስደንቀው።
የኛ እናት ትታይበት የነበረው መንገድ ያስደንቃል። ክራውዱ የመጀመሪያ ጊዜ ታየች። ከዛ በኋላ ክራውዱ እመቤታችን ቅድስት ድንግል ማርያም መታየቷ ከተረጋገጠ በኋላ ምን ሆነ መሰላችሁ? ክራውዱ በጣም እየበዛ በአንድ ምሽት ጋይስ በአንድ ምሽት በአቬሬጅ 250,000 ሰዎች እሷን ለማየት ቦታው ላይ ይሰበሰቡ ነበር። በአንድ ምሽት አቬሬጅ መሰላችሁ ሚኒመም ነው። ማክሲመም ደግሞ እስከ 1 ሚሊዮን ሰው እስከ 1 ሚሊዮን ሰው ጋይስ አቬሬጅ 250,000 ሰው ቦታው አዛ አካባቢ 250,000 ሰው የዛሬ 57 ዓመት ማለት አስቡት ብዛቱ። ከዛ በኋላ ማክሲመም ደግሞ ሰዎች ተሰበሰቡ ሲባል 1 ሚሊዮን ሰው። ከዛ እመቤታችን የምትገለብጥበት ፓተርኑን ልንገራችሁ በምን መልኩ ስታያቸው እንደነበር። ኦኬ the appearances also followed a pattern መገለጡ ፓተርን ነበረው። first spectators would witness a brilliant ball of light as bright as a million suns ኦኬ ይሄ ብርሃን አለ አይደል የሆነ ክብ የሚመስል ብርሃን ነገር ቦታው ላይ ይመጣና ሰዎች በቃ ከዛ በኋላ ብዙ ሰዎች እዛ አካባቢ በቃ ካምፒንግ አይነት በሚመስል መልኩ አለ ቁጭ ብሎ መጠበቅ ይጀምራሉ። ዛሬ ትገለጥ ይሆን ይጠብቃሉ። አትገለጥ ይችላል። ከዛ ከተወሰነ ቀን በኋላ ከዛ ይሄ ብርሃን የሚመስል በኳስ መልክ ይመጣና ምናምን ነገር ከዛ የሷ ቅርጽ አለ አይደል ወደዛ ሞርፍ የማድረግ ነገር ወደሷ ይቀየራል ብርሃን ነገር በጣም እና ሰዎች ሲገልጹት እንደውም spectators would witness a brilliant ball of light as bright as million suns በጣም ብርሃን ኦኬ በጣም ብርሃን የሚመስል የሆነ ኳስ የሚመስል ነገር ቦታው ላይ ይመጣና ከዛ ብርሃኑ እንትን ካለ በኋላ ልክ እመቤታችን ደግሞ ግልጥ ብሎ ከዛ ውስጥ ከብርሃኑ ውስጥ ወጣ ብላ ያያዋታል። ምንድነው የለበሰችው ስትላችሁ she wore a long blue and white robes that flowed in the breeze ምንድነው የለበሰችው ጋይስ? ሰማያዊና ነጭ። እስቲ ሰማያዊና ነጭ ነው የለበሰችው ለብሳ ስትታይ የነበረው አይደል ጋይስ? ይሄን ከለር ይሄን ልብስ ምን ላይ ታውቁታላችሁ? ሰማያዊና ነጭ እመቤታችን ለብሳ ምን ላይ ታውቁታላችሁ? ኪዳነ ምሕረት እኔ ቤተክርስቲያናችን እኔ በጣም እኮ እግዚአብሔር ምስክሬ ነው የምላችሁ ቤተክርስቲያናችን አሁን ሁላችንም በቤታችን የኪዳነ ምሕረት ስላድኖ ያለን ሰዎች ኢማጂን እንግዲህ ጋይስ እናታ የኪዳነ ምሕረትን እንግዲህ አይደለ የኪዳነ ምሕረት ልብስ እንደዛ አይደለ እመቤታችን የኪዳነ ምሕረት ስላድኖ ላይ ታችሁ ኮን እንደዛ አይደለ ነጭና ሰማያዊ ሮብ ማለት ታች ድረስ የሚለበስ ማለት ነው ታች ድረስ በዛ መልኩ ትታያቸው ነበር። ከዛ አላያዋ ላይ ደግሞ a halo of blinding light surrounded the crown on her head ኦኬ አንድ ይቅርታ አድርጉልኝና ለቃላት አጠቃቀሚ በጣም ይቅርታ አድርጉልኝ አንድ ኦኬ እኔ አሁን ለእንደዚህ አይነት ኔጌቲቭ ኮሜንት መልስ አልሰጥም። እሺ መጨረሻ ላይ a halo of blinding light surrounded the crown on ጭንቅላቷ ላይ አክሊል አድርጋለችና ይሄ አክሊል ያደረገችው አክሊል በብርሃን የተከበበ ይሄ ዓለም ያወቀው ማስረጃዎችን ገና ሰጣቸዋለሁ። ገና እኮ ማስረጃውን መንካት አልጀመረም። ይሄ ሰዎቹ ያዩት ነገር ራፍሊ ነው እየነገርኳቸው ያለሁት። ኦኬ እመቤታችን በጣም በሚያስቅ ሁኔታ በዚህ በ3 ዓመት በምትገለጥበት ሰዓት ላይ ቃል አትናገርም ነበር። ቃል የሚባል ነገር ካፋም አልወጣም ነበር። በቃል ደረጃ እንዲህ ብላ የተናገረችው ነገር የለም እና ዝም ነው የምትለው። ከዛ በኋላ ቅድም እንዳልኳችሁ በዛ መልክ ትገለጣለች በብርሃን ተከባ ትገለጥና እዛ ቤት በኋላ ላይ እንትን አድርጌ ያሳያቸዋለሁ። ባይዘው ጋይስ እሺ ፎቶውን ኢፌክት ላይ አድርጌ ቆይ እንደውም አንዴ ቆይ ኢፌክት አለ አይደል እዚህ ጋር if I can ቆይ እስቲ እዚህ ላይ ካለ እንትኑን ቼክ ላድርግ። ቆይ ዳውንሎድ ያደረኩት መስሎኝ ነበር። ዳውንሎድ እዚህ ላይ አይደለም ጋይስ እዚህ ላይ አይደለም። እሺ ችግር የለውም እናመጣዋለን። አሳያችኋለሁ
ፎቶ የተነሳ ካፕቸር የተደረገም ነገር ስላለ እና ትታይ የነበረው ዝም ብላ በብርሃን ተገልጣ እንትን ትላለች። ከዛ ግን ወደ ህዝቡ እያየ ትስቅ ነበር። ይሄንን የአይን ምስክሮች ዶክመንተሪ ሁላ የተሰራ ዶክመንተሪ አለ። በስርዓት ያዩት ወደ ህዝቡ እያየች ወደ ህዝቡ ፈገግ ትል ነበር፣ ወደ ህዝቡ ትስቅ ነበር። ከዛ ባለፈ መስቀሉ ፊት ስትሰግድ ታይታለች። አሁን አንዳንድ ሰው አንድ ኮመንት ቅድም ናዩ ክርስቶስን ሰብካለች። የኛ እናትማ ትህትናዋ እኮ ይገርማል። ገና መጀመሪያ ስትታይ ራሱ መስቀሉ ፊት ባውዳኗ ራሷን ዝቅ አድርጋ ነው። ከዛ ባለፈ ደግሞ በሌላ ቀን ደግሞ ስትታይ ምናምን በብርሃን ትገለጥና ምናምን ነገር ለመስቀሉ ስትሰግድ ትታያለች። ለመስቀል መስገድ ማለት ለመስቀሉ መስገድ ማለት ለማ መስገድ ነው? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስገድ ነው። 3 ዓመት በዚህ ሁኔታ እመቤታችን ስታይ ነበር። አንድ አይን ምስክር ካያቸው ነገሮች ውስጥ ልንገራችሁ። አንድ አይን ምስክር በስርዓት ማለት በስርዓት ራሱ የተናገረው እና እሱ ያስተዋለው ሌሎች ሰዎችም በዙሪያ ያስተውለዋል። ምን ይላል? እመቤታችን ቅድም እንዳልኳችሁ ለምሳሌ መሀል ላይ ህዝቡን እያየ ፈገግ ትል ነበር አይደል? ቅድም እንዳልኳችሁ ፈገግ ትል ነበር፣ ህዝቡን እያየ ፈገግ ትል ነበር። በዛ ሰዓት ላይ ልክ ፈገግ ስትል እንዳልኳችሁ ከ250 ሺህ እስከ 1 ሚሊዮን ሰው ቦታው ላይ ይገኝ ነበር፣ ሰው ተሰብስቦ እና እድለኛ የሆነ ሰው ለቤተክርስቲያኑ በጣም ቅርብ የሆኑ ሰዎች ላይክ ከሷ ጋር ራሱ አላል እንዲህ እስከ መታየት ነገር የተያዩ ሰዎች አሉ። በመታየት ደረጃ ራቅ ያሉ ሰዎች ደግሞ ያው ሰው ብዙ ስለሆነ ራቅ ያሉ ሰዎች ደግሞ በዛ ደረጃ ላይ ይታይ ይችላል። እና አንዱ ሰው እንዲህ እመቤታችን ወደ ህዝቡ ፈገግ ስትል እሷን እያየ ከዛ የሆነ ህዝቡ መሃል እሷን እንዲህ በቃ በተመስጦ እያየ ምናምን ህዝቡ መሃል ጩኸት ይሰማል። ምንድነው ብሎ ይሄን ማንም ሰው ክሮስ ቼክ ማድረግ ይችላል። ጋዲሳ እየዋሸ ከሆነ እኔን ሜንሽን አድርጋችሁኝ ቪዲዮ ስሩ። ከዛ ሰው ጩኸት ይሰማል። የሆነ ጩኸት እዛ ጋር ምናምን ነገር ዞር ብሎ ሲይ ሰው እየተጠቋቆመ ነው። ይሄው ያው አምላክ ምስክር ነው የምላችሁ። እኔ በደንብ ክሮስ ቼክ አድርጌያለሁ። ምን ብያለሁ? ይሄው መድኃኒዓለም ክርስቶስ ኢየሱስ ሰው እንዳለ ይጮሃል። ምንድነው የተፈጠረው ብሎ ዞር ብሎ ለካስ ሰው ወደሚጠቆምበት ያህል ጨረቃ ላይ የእመቤታችን ፊት ታትማ ያሉ ጨረቃው ላይ የእመቤታችን ፊት ታትሙ ሰው እኮ ነው እሱ እዛ ጋር እመቤታችን ወደ ህዝቡ ፈገግ እያለች ወደዛ እያየ ነበር። በዙሪያው ከጀርባ ጩኸት ምናምን ሲሰማ ምንድነው ምናምን ነገር ብሎ ዞር ብሎ ያያል። ሰው እየተጠቋቆመ ነው ወደ ጨረቃው ዞር ብሎ ያያል። ጨረቃው ላይ የእመቤታችን ፊት ታተሙ። ፊቷ ሊትራሊ ታተሙ ጨረቃው ላይ። ጨረቃ ለሷ ብርቋ ነው እንዴ ጋይስ? ፀሐይ ጨረቃ ምንድነው ነገር እኮ ለእመቤታችን ብርቅ አይደለም። ጌታ በሚያውቀው እውነተኛው ፀሐይ እኮ ሰማይና ምድርን ጨረቃና ፀሐይን እኮ ይሁኑ ብሎ እኮ በቃሉ የፈጠረ አምላክን እኮ ልጅ ብላ የምትጠራ ናት። ጨረቃና ፀሐይ ለሷ ብርቋ አይደለም እኮ እንዴ። ራእይ መጽሐፍ ላይ እኮ የዮሐንስ ራእይ ምዕራፍ 12 ላይ እኮ ይሄን አባቶቻችን በቤተክርስቲያንም በእመቤታችንም አድርገው ይፈቱታል። ኦኬ ጥንታዊያን የቤተክርስቲያን አባቶች ጨረቃ ለሷ ብርቋ አይደለም ለእመቤታችን። ጨረቃ ላይ እሷ ፊት ቢታተም አንደነቅም። ጨረቃ ለሷ ብርቋ ስላልሆነ ዮሐንስ ራእይ ምዕራፍ 12 ላይ እንዲህ ይላል ቁጥር 1 ላይ ታላቅ ምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች የሚለውን በቤተክርስቲያንም በእመቤታችን በቅድስት ድንግል ማርያም አድርገው አባቶች ይፈቱታል ይህንን ክፍል። ከዛ ይጫጫዋሉ ፊቷ ጨረቃ ላይ ታተሙ ያሉ የእመቤታችን ኦኬ። በጣም በሚገርም ሁኔታ ደግሞ እዛ አካባቢ ላይ ታምራቱ ምናምን በኋላ መጣበታለሁ። ታምራቱ እንዴት እንደሆኑ ከዛ በኋላ ከመንግስት አንፃር ደግሞ የተደረጉ ነገሮችን እነግራችኋለሁ። ቀጥሎ እነግራችኋለሁ። የትም አንሄድም፣ እንሰማለን። ኦኬ። እመቤታችን በዛ በምትገለጥበት ሰዓት ላይ ዶቭ የሚባሉ ጋይስ አውቃቸዋል። እርግብ ነው የሚባሉት በእኛ ዶቭ እርግብ ነው። እስቲ ኮሜንት ላይ ያሳውቁ። ሜቢ ስተረጉም እንዳልሳሳ ዶቭ ምንድነው የሚባሉት? ዶቭ የሚባሉ ወፎች ዶቭ እርግብ ነው የሚባለው ጋይስ። ዶቭ እርግብ ነው። ኦ ቲንክስ አመሰግናለሁ። አልተሳሳትኩም ማለት ነው። እሺ ከዛ እሷ በምትገለጥበት ሰዓት እንደዚህ በየጊዜው እንዳልኳቸው ይሄ አፒራንሶች በ3 ዓመት ውስጥ በጣም ብዙ ጊዜ ተገልጣለች። ብዙ ጊዜ እና ዶቮች ይታዩ ነበር በቤተክርስቲያን ዙሪያ። እና እነዚህ ዶቮች ደግሞ ዝም ብሎ ይሄ ወፍ ቲፒካል ወፎች አይደሉ። ብርሃን ላይክ ይሄ አለ አይደል፣ በዙሪያቸው ብርሃን ያላቸው ወፎች
ወፍ ነው የሚመስሉ ስታዩዋቸው። እንደውም በጊዜው የነበሩ የኮፕቲክ ቤተክርስቲያን አባቶች ይህን ነገር ሲያብራሩት ምናምን ነገር በእርግጠኝነት ቅዱሳን መላእክት ናቸው ብለው ነው የፈቱት። ለምን ወፎች የሚመስሉ ናቸው፣ ነገር ግን ብርሃን አላቸው። ሊትራሊ ብርሃን የሆነ ብርሃን ላይት ይታይባቸዋል እና የመስቀል ቅርጽ እየሰሩ ይበራሉ፣ ቤተክርስቲያኑን ይከባሉ፣ ወደ ላይ ይሄዳሉ። ከዛ ከየት እንደሚመጡ አይታዩ፣ ከሆነ ቦታ ይመጣሉ፣ ተመልሰው ይሰወራሉ። ቦታው ላይ የነበሩ ሰዎች ይሸታቸው የነበረውን ነገር ልንገራችሁ። ሽታ እንዲህ ይላሉ። The Virgin's appearance in Zaytun were accompanied by a slew of miraculous events. People reported seeing large glowing doves. Glowing ያልኳቸው አሁን ማለት ነው እነዚህ እርግቦች፣ ይሄ ብርሃን ያላቸው እርግቦች ቅዱሳን መላእክት ናቸው ብለው ነው ብዙ ሰዎች ራሱ ሲመሰክሩ የነበረው። ኦኬ glowing doves fly across the sky in a cross-shaped formation. በመስቀል ምልክት እነዚህ ወፎች ይበሩ ነበር። Mary herself was said to smell of sweet incense so strong. በጣም መዓዛ ያውድ ነበር፣ አካባቢው እንዳለ ያውድ ነበር። በደንብ ስሙ። was said to smell of sweet incense so strong it seemed to come from millions of censers. ቦታው እመቤታችን መዓዛዋ የሚገርም ነበር። ቦታው ላይ የነበሩ ሰዎች ምስክርነት፣ ይሄ ባይዘው የሺህ ሰዎች ምስክርነት ኮምፓይል ተደርጎ የተጻፈው የሺዎች ሰዎች ምስክርነት፣ መዓዛው ያውድ ነበር። ሴንሰር የምንለው ወይ ደግሞ ፍራግራንስ አለ። አሁን እኛ የምናውቀው ሽቶ ጋይስ፣ ሽቶ ጥሩ የምትሉትን ሽቶ አስቡት። ያ ሽቶ 1 ሚሊዮን ሽቶዎች ተደምረው የሚመጣው መዓዛ እንደዛ ነበር። ቦታው ላይ እመቤታችን ከሷ መዓዛ ይወጣ ነበር እና አካባቢ ያሉ ሰዎች በሙሉ ይሄንን የሚገርም መዓዛ ያሸቱት ነበር። የሚገርም የሚያውድ መዓዛ። የሆነ አንድ መዝሙር ቆይ እስቲ እናንተንም ኢንተራክት እያደረኳችሁ አንድ መዝሙር አለ አይደል? ምንድነው? ሽቶ ይነሽ ከመቤታችን ጋር ምንድነው? የሆነ ሽቶ ይነሽ መዓዛ ይነሽ እንደዚህ አይነት መዝሙር አለ ጋይስ። አስታውስ መዝሙር ላይ ጥሩ እንዳለው ታውቃላችሁ። ምንድን በጎ መዓዛ ነው? በጎ መዓዛ ርዕስ እንዳላበላሽ ብዬ ነው እናንተ ሰዎች። ኦኬ በጎ መዓዛ ያ እና የሚገርም ሽታ ጋይስ። የሆኑ 1 ሚሊዮን ሽቶዎች ቢደራረቡ የምታሸቱት። አሁን ለምሳሌ ጋይስ ቤተክርስቲያን ሄዳችሁ ዕጣን ስታሸቱ የሆነ ደስ የሚል ሽታ አለው አይደል? ዕጣን የቤተክርስቲያን ቤተ መቅደስ ውስጥ ያለ ዕጣን እሱን ተውት። 1 ሚሊዮን እሱን እጥፍ ሚሊዮን ታይምስ ቦታው እንዳለ አካባቢው እንዳለ ሲታወድ በሚገርም ሽታ ጋዲሳን ያለው በጎ መዓዛ ሽቶ የነሽ ኤግዛክትሊ ጋዲሳን ያለው እዛ የተቀመጡት ሺህ ሰዎች ያዩትን ኤክስፒሪየንስ ያደረጉትን ነገር ነው የምነግራችሁ። ኤክስፒሪየንስ በኋላ በደንብ እነግራችኋለሁ፣ ሰመሪውን እነግራችኋለሁ። አስባችሁታል ጋይስ? አስባችሁታል? ቦታው ላይ ብትሆኑ አስባችሁታል? ጋይስ አስባችሁታል? እኔ ወይ መድኃኒዓለም። እሺ እንቀጥል፣ ፍቅር የለውም እንቀጥል። እኛማ ኦፍ ኮርስ እንዴ ከጌታ ጋር እግዚአብሔር ፈቅዶ በእግዚአብሔር ቸርነት ጌታችን ኢየሱስ ክርስቶስ መጥቶ ይወስደናል እኮ ተስፋ እናደርጋለን አይደል? እኛም እዛው እንገናኛለን በሰፊው ትላለህ እና በጣም የሚያውድ ደስ የሚል ሽታ ከሱ ይወጣ ነበር። የሆነ የሚሊዮን ሽቶዎች ተደረጉ። ኦኬ እና የተለያዩ አይነት ብርሃኖች ከሰማይ ይመጡ ነበር። በደንብ ስሙ። thousands of onlookers skeptics included ኦኬ skeptics ማለት የማያምኑ ሰዎች ለቦታው ጋይስ ባይዘው እዚህ ቦታ ላይ ነበሩት not just Christians only ክርስቲያኖች ነበሩ፣ ሙስሊሞች ነበሩ፣ አይሁዶች ነበሩ፣ ኤቲስቶች ነበሩ ቦታው ላይ እየመጡ ያዩ የነበሩት። እግዚአብሔር ምስክርነትን ተመልከቱ። እግዚአብሔር ለቤተ ክርስቲያኑ ምን ያህል በምን መልኩ ምስክርነት ጌታችን ኢየሱስ እንደሚሰጥ ክርስቲያኖች ነበሩ፣ አይሁዶች ነበሩ፣ ኤቲስቶች ነበሩ፣ ሙስሊሞች ነበሩ። እሱን በደንብ እነግራቸዋለሁ በኋላ እና በደንብ ስሙ። thousands of onlookers ተመልካቾች ማለት ነው። skeptics included ተጠራጣሪዎች የማያምኑ ሰዎች ማለት ነው። recounted mysterious flashing lights and shooting stars appearing in the sky at the time of apparitions
እሷ በምትገለጥበት ሰዓት ላይ ከሰማይ የሚገራርሙ ፍላሽ ላይቶች ከየት እንደሚወጡ አይታወቅም፣ ግን የሆኑ ፍላሽ ላይቶች ቦክ 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 የሚሉ አሉ። ሹቲንግ ስታሮች ከአንድ ቦታ ሌላ ቦታ ይመጣሉ። ከዛ በፊት ላይ እሷ ከመገለጧ በፊት አይታዩ። ልክ እሷ ስትገለጥ ግን ከሆነ ቦታ ፍላሽ ላይት የሚመስል ነገር ቦክ ቦክ ይላል። ሹቲንግ ስታሮች ቲው 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 የሚሉ አሉ። ቀደም እንዳልኳቸው ደግሞ ወፎቹ እነዛ ዶቮቹ ግሎቭ የሚያደርጉ ይሄ የሚያበሩ ወፎች አሉ አይደል? ዶቮቹ እነሱ ደግሞ ይበራሉ የመስቀል ምልክት ሰርተው። one witness describes them as ይልና a shower of diamonds made of lights ይላል። a shower of what? diamonds ብርሃኖቹን ሲያያቸው ይሄ ጥዝ ከላይ እንደ ፍላሽ ላይት የሚያበሩትን ሲያያቸው a shower of diamonds made of light ኦኬ። ከዳይመንድ የተሰራ ሻወር ወይ ደግሞ የሻወር ዳይመንድ ግን ከምንድነው? ከብርሃን የተሰሩ ጥዝ አለ አይደል? የሆነ አሁን እንዲ ፍላሽ ላይት አሁን ድንገት ፍላሽ ላይት አሁን ባዶ ቦታ ላይ እንዲ ሲታበሩት እንደዛ አይደል? እንደዚህ ነበር የሚሉት። ከግብጽ ቤተክርስቲያን ብንወስድና ኦፍ ኮርስ ይኖራል እኛ ጋር ግን የበለጠ ብንወስድና ኦኬ እኛ ቤተክርስቲያን ላይ ኦር እኛ ኢትዮጵያ ቤተክርስቲያን ወይ ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አፕላይ ብናደርግ ብዬ የማስበው አንድ ነገር እዚህ እንትን ልበል። ይሄን ነገር ኢንቨስቲጌት ለማድረግ አሁን የተነገረውን ነገር አሁን እንደዚህ ተገለጠ፣ በ3 ዓመት እመቤታችን እንደዚህ ተገለጠች፣ እንደዚህ አይነት ነገሮች ተደረጉ፣ እንዲሆኑ የሚለውን ነገር በደንብ ስሙኝ ኦኬ። ግብጽ ቤተክርስቲያን እንደው ዝም ብላ ሰዎች እንደዚህ ስላሉ ነው ብላ አልተቀበለች። ተአምሩን እንደተአምር ወይ ደግሞ እዛ አካባቢ ያሉ ሰዎች ቦታው ላይ ሄዳ ስላየች ብቻ አይደለም። ምን አደረጉ መሰላችሁ? ያኔ እንደምታውቁት በረከታቸው ይደረብና ፖፕ ኪሪሎስ ስድስተኛው ቅዱስ ቄርሎስ ማለት ነው ከአቡነ ሽኖዳ በፊት የነበሩ ኦኬ ከአቡነ ሽኖዳ በፊት የነበሩት የግብጽ ቤተክርስቲያን ፓትሪያርክ ፖፕ ኪሪሎስ ስድስተኛ ወይ ደግሞ አቡነ ቄርሎስኛ ምንላቸው በእኛ ሰዓት ያው ንጉስ ኃይለ ሥላሴ በነበሩ ሰዓት ላይ የነበሩት ግብጽ ፓትሪያርክ የነበሩት ማለት ነው። በጣም ቅድስናቸው በጣም ከፍ ያለ አባት በጣም ማለት ነው። ፖፕ ኪሪሎስ በጊዜው ምን ያደርጋሉ? 12 ጳጳሳትን ኮሚቴ ይመሰርታሉ ኢንቨስቲጌት እንዲያደርጉ ይሄን ነገር ማለት በቃ ቦታው ላይ ከዛ እንደዚህ አይነት ነገር እዚህ ቦታ ላይ እንዲየተካሄዱ ታምራት እንዲየተገለጡ ነው እንዲየታዩ ነው ሲባል ምን ያደርጋሉ? 12 ኮሚቴ ያለው 12 ጳጳሳትን ኮሚቴ መሰረቱና ሄዳችሁ ቼክ አድርጉ ይባላል። one of them Bishop Athanasius of Beni okay Bishop Athanasius of Beni Suif spent the entire night of April 29 1968 documenting his experience ከ12ቱ ጳጳሳት ኮሚቴ ተመሰረተ። ሄዳችሁ የታምር ቼክ ሪል ነው ወይስ አይደለም የሚለውን ቼክ አድርጉ ተብሎ ኮሚቴ መሰረተና ይላካል። ከነዛ ውስጥ አንዱ ጳጳስ ቢሾፕ አትናሲየስ ኦፍ ቤኑሴፍ የሚባል አንድ ጳጳስ እመቤታችን እንዳልኳችሁ ለመጀመሪያ ጊዜ የተገለጠችው ኤፕሪል 2 1968 ነው። የመጀመሪያው መገለጥ ከታየ ከ27 ቀን በኋላ ሌሊቱን ሙሉ ኦኬ የሆነ ቅርጽ ካላመሳሰል ካለኝ ጋይስ ታብታብ አድርጉ እስቲ ወደ አላቀም ምክንያቱም እንደሆነሽ I think we're good okay I think we're good እና ይጽፋል የራሱ ያጋጠመው ነገር ከዛ ሲጽፍ ምን ብሎ እንትን ይላል ላይክ ያጋጠመው ነገር አሁን እሱ የሚጽፈው ምንድነው ኮሚቴ ተደርጎ ከጳጳሳቱ ኮሚቴ ተደርጓል ለማ ሪፖርት ላይ ያደርጉ ለቅዱስ ቄርሎስ ማለት ፖፕ ኪሪሎስ ስድስተኛው ማለት ነው ከአቡነ ሽኖዳ በፊት ለነበሩ ፓትሪያርክ እሳቸው ስለነበሩ ከዛ በኋላ ቦታው ላይ ሄዶ ሲመለከት እመቤታችንን ያያታል። ኦፍ ኮርስ ጳጳስም አይደለ ያው ቀድሚያ ምንም ፊት ለፊትም እንዲገቡ ምናምን ነገር መንገድ ቦታ ይመቻቻል። ከዛ እመቤታችን ትገለጣለች እንዲህ ብሎ ነው ያያትና there she was 5 or 6 meters above the dome high in the sky ከፍ ብላ ያያታል ከቤተክርስቲያኑ ከፍ ብላ there was movement of the body and of the clothing okay ሰውነቷ ይንቀሳቀሳል። ልብሷም ደግሞ ሮብ ቅድም አድርጋ ሰማያዊ በነጭ ያደረገችው አለ ለኪዳነ ምሕረት ስላድነው ላይ የምናውቀው እሱን አድርጋ ትንቀሳቀስ ነበር እመቤታችን ቤተክርስቲያኑ ዙሪያ ላይ ቤተክርስቲያኑ ላይ ማለት ነው። ከዛ she was very quiet full of glory ይላል ቃል በቃል ያየው ነው እንግዲህ she was very quiet ዝም ያለች ነበረች ግን ክብር የነበራት full of glory። ከዚህ ብቻ ሳይሆን ሌሎቹም ጳጳሳት ጥናት ያደርጉና ቦታው ላይ ሄደው ያዩትን የተመለከቱት ነገር ለፖፕ ኪሪሎስ ለአቡነ ቄርሎስ ያሳውቋቸዋል። ከዛ በኋላ አቡነ ቄርሎስ ፖፕ ኪሪሎስ the 6th authenticated the apparitions on May 5 1968 በ1968 ዓመተ ምህረት
ይህ ተአምር እውነተኛ ተአምር እንደሆነ እመቤታችን ከተገለጠች ከአንድ ወር ከ3 ቀን በኋላ እውነተኛ ተአምር እንደሆነና የምርም እመቤታችን ድንግል ማርያም እንደተገለጠች ግብጽ ቤተክርስቲያን ኦፊሻሊ ምን አደረገች? አውተንቲኬት አደረገች። ከዚህኛ ምን እንማር ከተባለ ቤተክርስቲያናችን ከዚህ ምን መውሰድ ትችላለች ከተባለ ኦፍ ኮርስ ተአምራት የእግዚአብሔር አሰራር ናቸው። ግን ግብጽ አያችሁ እንደዚህ አይነት ትልቅ ተአምር ተደርጓል ተብሎ ራሱ ኮሚቴ ይዋቀራል። ቦታው ላይ ጳጳሳት ተላኩ። ከዛ በኋላ ቦታው ላይ ጳጳሳቱ የህዝቡ እንዳለ ሆነ ጳጳሳቱ ባይናቸው ያዩትን ነገር ሪፖርት ይዘው መጡ፣ ለፓትሪያርኩ አቀረቡ። ከዛ ፓትሪያርኩ ያለው ነገር ጋራና ቀኝ ያለውን ነገር ከተመለከቱ በኋላ እውነትም እመቤታችን ቅድስት ድንግል ማርያም ተገልጣለች ብሎ ኦፊሻሊ አውተንቲኬት አደረጉ። ሌላ ከአንድ ወር ከ3 ቀን በኋላ ግብጽ ቤተክርስቲያን ኦፊሻሊ የተአምር ነው ብላ አወጀች። ሌላ የሚገርመው ነገር ቅድም ያልኳቸው አንድ አብደል ናስር የሚባል አለ አይደል? ከላይ ነግሬያችሁ ነበር አይደል? ጋይስ ትዝ የሚላችሁ አንድ አምባገነን መሪ ነበር ብያቸዋል። በምን በግብጽ አንድ አምባገነን መሪ ነበር። ማን የሚባል ሰው ከተባለ if you remember ማን የሚባል ሰው ነው ያልኳችሁ? አብደል ናስር የሚባል ኮሎኔል ማለት ነው። አገሪቷ እመቤታችን በተገለጠችበት ሰዓት ላይ የአገሪቷ ፕሬዝዳንት እሱ ነበር፣ ገዢ እሱ ነበር። ኮሎኔል አብዱል ናስር ሰው የበዛ ሲመጣ አካባቢው ላይ አካባቢው እንግዲህ ሰዎች አሉ አይደል? ያው ኦፍ ኮርስ የመንግስት አካላት ማለት ነው። ሰው የበዛ ሲመጣ ግብጽ ቤተክርስቲያን የራሷን ማረጋገጫ አደረገች። ከዛ መንግስት ደግሞ መንግስት አስቡት ጋይስ በደንብ ስሙ፣ ሙስሊም መንግስት ነው፣ የሙስሊም መንግስት ነው። ግብጾችን የሚጨቁ መንግስት ነው ጭራሽ። ይሄ ነገር የሆነ ማጭበርበር ይኖርበታል። ለምን እንዳልኳችሁ የተለያየ ቤተክርስቲያኗ ዙሪያ ላይ ብርሃን አለ። ከላይ የሚመጣው ብርሃን ከምን ቤተክርስቲያኑ የሚገርም ብርሃን ይታያል። ይሄማ የሆነ ሸዋሸዋ ሊኖረው ስለሚችል ይሉና ግብጽ ቤተክርስቲያን የራሱን የግብጽ መንግስት የራሱን ማጣሪያ ያደርጋል። ይሄ በእስልምና የሚመራው መንግስት ክርስቲያኖችን ይጨቁን የነበረው መንግስት። In addition to validation from the Coptic Church, okay, the Egyptian government conducted its own investigation. ይሄ ምን የሙስሊሙ መንግስት የራሱን ምርመራ ጀመረ። ይሄ ነገር እንዴት ነው ብሎ ለኮ በጣም ነው የሚገርመው። ዘይቱን was ordered to shut off all electricity። በደንብ ስሙ። ዘይቱን ቤተክርስቲያን ኦኬ፣ ዘይቱን ቤተክርስቲያን ሳትሆን ከተማዋ ከቤተክርስቲያኒቱ በ15 ማይል ራዲየስ ላይ ኦኬ፣ 1 ማይል ስንት ኪሎ ሜትር ነው ሲነገሩን ጋይስ? 1.6 አካባቢ አንዴቆ አንድ ማይል ስንት ኪሎ ሜትር ነው ጋይስ? 1.6 በጣም አንቲ ከባባድ ሰዎች ናችሁ። ግን እዚህ ያላችሁ ሰዎች የፈጠነ ነው። በቃ የሆነ ነገር ስትጠይቁ ተክ የፈጠነ ነው። የሆነ ነገር ስትጠይቁ የፈጠነ ነው። እዚህ ጋር መታችሁ ጠቅ ብታደርጉት ይመቻችሁ። እናንተ ጭሶች ብዙ አይነት ሶሳይቲ እንዳለ ያስታውቃል። እና በደንብ ስሙኝ ይሄንን ፓርት አጥፋው። ሰው ተመስጦ እየሰማ ነው ማለት ነው። እግዚአብሔር ይመስገን። ግብጽ ቤተክርስቲያን የግብጽ መንግስት ምን ያደርጋል? ይሄ ነገርማ የሆነ ሸዋሸዋ ቢኖረው ነው ይሄ ሁሉ ሰው እንደዚህ እየታንጋጋ። እነሱም እኮ ብርሃን ያያሉ ምናምን መገለጥ ያሉ የሆነ ነገር እየሰሩ ነው፣ የሆነ ሸዋሸዋ እየተሰራ ነው ይሉና ምን ያደርጋሉ መሰላችሁ? የራሳቸው ማጣሪያ ቤተክርስቲያን አለች አይደል ጋይስ? እዚህ ጋር ለምሳሌ ቤተክርስቲያን አለች። ሉክ ዊዚን 15 ማይል ራዲየስ ማለት ቤተክርስቲያኗ እዚህ ጋር አለች። 15 ማይል ራዲየስ ማለት 1 ማይል 1.6 ኪሎ ሜትር አካባቢ ነው ከተባለ 15 ማይል ማለት ኦልሞስት 15 አለ ኦልሞስት አፋ አለ እዛ ጋር 7.5 ወደ 23 ኪሎ ሜትር ማለት ነው። 23 ኪሎ ሜትር ቤተክርስቲያኗ ከቤተክርስቲያኗ በ23 ኪሎ ሜትር ዙሪያ which means ወደ ሰሜን ብትሄዱ 23 ኪሎ ሜትር፣ ወደ ምስራቅ ብትሄዱ 23 ኪሎ ሜትር፣ ወደ ምዕራብ ወደ ደቡብ ብትሄዱ ወደ ሁሉም አቅጣጫ 23 ኪሎ ሜትር ቤተክርስቲያኗ ካለችበት ቦታ ሁሉ መብራት እንዲጠፋ ይታዘዛል። መንግስት ነው ያዘዘው። ይሄ ነገርማ መጣራት አለበት። መብራት እንዲጠፋ ይታዘዛል። ዘይቱን was ordered to shut off all electricity within a 15 mile radius of the church. okay 15 ማይል ቸርች ላይ ወይ ደግሞ እንዳልኳችሁ ወደ 23 ኪሎ ሜትር ርቀት ላይ ራዲየስ ላይ ይቅርታ፣ አንዳንዴ ሳስበው እንደዚህ አይነት ነገሮች እኔ ስለሚገርሙኝ ይቅርታ። እሺ እና መብራት እንዲጠፋ አዘዘ። ከዛ መብራት ውስጥ ይጥፋ ተባለና መብራቱን የግብጽ መንግስት ያስጠፋል። ከቤተክርስቲያኑ በ23 ኪሎ ሜትር ርቀት ላይ በሁሉም አቅጣጫ መብራት እንዲጠፋ ይታዘዝና መብራት ያስጠፋሉ። መብራቱ ይጠፋል። ጠፍቶ መብራቱ እመቤታችን ከች ትላለች። የቤተክርስቲያኒቷን መብራት ጨምሮ አስጠፍተው የቸርቿንም ጭምር በአካባቢው ላይ ያሉ 20 ምናምን ኪሎ ሜትር ርቀት ላይ ያሉ ዘይቱን አካባቢ ያሉ እንዳለ አስጠፍተው እመቤታችን ትገለጣለች። ወንድሜ
ይሽርም እኮ ተገለጣለች እመቤታችን እስቲ የብርሃን ልብስ ለብሳ እሷ መገለጧ ብቻ ሳይሆን እነዛ ወፎች እንደሚበሩት ይመጣሉ ከሰማይ ፍላሽ ላይቶች ይታያሉ መንግስት መብራቱን አጥፍቶ እግዚአብሔር ልጇን አላወቁትም ጌታችን ኢየሱስ ክርስቶስ እንደው በመብራት ኃይል ጌታችንን ልትይዘው አትችልም ወንድም እመቤታችን ትገለጣለች እንደዛም ሆኖ ጋይስ but the apparitions continued then Nasser himself came to investigate ማን አልኳችሁ ናስር ኮሎኔል አብዱል ናስር ራሱ የግብጽ በዛ ጊዜ የግብጽ አስተዳዳሪ ነበሩ ከ1952 ዓመተ ምህረት ጀምሮ የግብጽ ክርስቲያኖችን ይጨቁን የነበረ የግብጽ ክርስቲያኖችን ይበድል የነበረ ስራ እንዳያገኙ የሚያደርጋቸው የነበረው ይሄን ነገር እንግዲህ አካባቢው ላይ የነበሩ አስተዳደሮች ያድርጉና እንዴ ያያሉ ስቲል ተገለጣለች እመቤታችን አረ ይሄ ነገር ማብለው ለዋናው ለግብጽ ፕሬዝዳንት ይነገራል ራሱ መጣ ከቀደም ጀምሮ እንደምናገረው ሕያው አምላክ ምስክሬ ነው ይሄው መድኃኔዓለም ኢየሱስ ክርስቶስ ዛሬ ያሳድረኝ እምናገረው ነገር እያንዳንዱ ሚሊየን % ፋክት ነው ይሄን ነገር ክሮስ ቼክ ማድረግ የሚፈልግ ሰው ማንንም ሰው ክሮስ ቼክ ማድረግ ይችላል ማንንም ሰው ማረጋገጥ ይችላል ማረጋገጫዎችን ስለማመጣላችሁ ማለት መጨረሻ ላይ ደግሞ ማተሚያ then Nasser himself came to investigate ራሱ መጣ he witnessed the mother of God at the top of the church of Saint Mary ራሱ መጣ የግብጽ በየጊዜው አስተዳዳሪ he witnessed the mother of God at the top of the church of Saint Mary ቤተክርስቲያኑ ራስ ላይ እመቤታችንን ያያታል ራሱ የግብጽ ፕሬዝዳንት ራሱ unable to explain the phenomenon ማብራራት አልቻለም ሙስሊም ነው ሲጀምር እንደነገር ምን እንደሆነ ማያቀም አረ ታምራት ሹልጋተው ኮስ ላክልኝ unable to explain the phenomenon ከተፈጠረው ነገር እዛ አካባቢ አፕን ያደረገውን ነገር ማስረዳት አቅቶት he and በደንብ ስሙ he and the Egyptian government considered that the events at Zaytun were authentic በዘይቱን ሲታይ የነበረው ነገር እውነተኛ መሆኑን አውቴንቲክ መሆኑን እርሱም የግብጽ መሪው የግብጽ መንግስት በአጠቃላይ አረጋገጠ ስንተኛ ማረጋገጫ አገኘ የግብጽ ቤተክርስቲያን 12 ጳጳሳትን ልካ ስንት አልኳችሁ 12 ጳጳሳትን ልካ ቦታው ላይ ያረጋገጠች ሁለተኛ አካባቢው ላይ ያሉ ኦኬ ዘይቱን አካባቢ ቤተክርስቲያኑ አካባቢ የነበሩ መስተዳደሮች እንዳለ መብራት አካባቢው እንዳለ መብራት ያጠፉና ይሄ ነገርማ የሆነ ፌክ ነው ሸዋሸዋ ነው ብለው ቼክ ቢያደርጉ 23 ኪሎ ሜትር ራዲየስ ላይ መብራት አጥፍቶ ቼክ ቢያደርጉ እመቤታችን ስቲል ትገለጣለች የአብርሃም ስቲል ቤተክርስቲያን ላይ ይታያል ትመጣለች ትገለጣለች ሶስተኛ ፕሬዝዳንት ናስር ራሱ ሙስሊም የሆነው ክርስቲያኖች በመጨቆን የሚታወቀው ያ ፕሬዝዳንት ራሱ መጥቶ ያይና ነገሩን ድንግል ማርያምን አያት ነገሩን ማብራራት አቃተውና unable to explain the phenomena he and the Egyptian government considered that the events at Zaytun were authentic ግብጽ በጊዜው የነበረው ያ የሙስሊም መንግስት ክርስቲያኖችን ይጨቀውን የነበረው ኦኬ ኮሎኔል አብዱል ናስር የሚባለው እመቤታችን አያት ሲደረግ የነበረው ያም ተአምር እውነተኛ ተአምር መሆኑን የግብጽ መንግስት ራሱ አረጋገጠ ምን ቤተክርስቲያን ላይ ነው ጋይስ የታየችው ምን ቤተክርስቲያን ላይ ነው በዘይቱን ያለች የእመቤታችን የድንግል ማርያም ቤተክርስቲያን በእርሷ ስም የተሰየመ ቤተክርስቲያን ላይ ይሄ ምንን ያሳያል መጨረሻ ላይ ማጠቃለያ ላይ ሰጣቸው እንቀጥል የኛቱትነት ግን አስባችኋታል ጋይስ አንዳንዴ አሁን ቅድም እንዳልኳችሁ መጀመሪያ ላይ ስትታይ ራስዋን እንዲህ ብላ ስቅ ብላ ከመስቀሉ ፊት ሌላ ጊዜ ስትታይ ደግሞ መስቀሉ ፊት ስትሰግድ እመቤታችን እናያታለን ግን አንድም ቃል አንድ እኔ እመቤታችን መጽሐፍ ቅዱስም ላይ ያለ ካራክተር እንደምታውቁት አይደል ብዙ የምትናገር አይደለች ማለት ዝም ያለች ናት በጊዜ የነበሩ እንግዲህ አባቶች ቅዱሳን የሚባሉ አባቶች ለምን አልተናገረች የሚለውን ምን አይነት ማብራሪያ እንደሰጠች መጨረሻ ላይ ነግራቸዋለሁ
in addition to official church and state recognition, millions of millions of personal accounts testify to the validity of ዘይቱን apparitions. በሚሊዮን የሚቆጠሩ ሰዎች እንዳልኳችሁ አንድ ምሽት ላይ በትንሹ 250,000 በዛ ሲባል ደግሞ 1 ሚሊዮን ሰዎች መሬታችን ቦታው ላይ እየተገለጡ ያዩት ነበረ። ኦርቶዶክስ ቤተክርስቲያን ላይ ነው የተገለጠችው እንዳትረሱ። ኦርቶዶክስ ቤተክርስቲያን ምንም ኦሪየንታል ኦርቶዶክስ ቤተክርስቲያን ራስ ላይ የተገለጠችው። ይሄ ምንን ያረጋግጣል የሚለው ነገር በኋላ እነግራችኋለሁ። አሻውን ደግሞ እስቲ ምስክርነት ከካቶሊኮች እንስማ። በግብጽ በዛ ጊዜ ግብጽ ውስጥ ካቶሊኮች ነበሩ። ኦኬ እንዲህ ይላል። እሺ ቆይ የነሱን ዘ ኦፊሻል ስቴትመንት ላምብብላችሁ የካቶሊኮችን እንትን ደብዳቤው አጠር ያለ ነው። ላምብብላችሁ ካልሆነ ሐሳቡን ልንገራችሁን አለፍ ይነበብ የምትሉ ሰዎች ካሏቸው ለሚ ነው አሳውቁ። ይነበብ በጊዜው የነበረ በካቶሊክ በግብጽ የነበሩ የካቶሊክ የፓፓል ሬዚደንሲ ነበረ ካይሮ ውስጥና የነሱን እናንብበው። የሚመሳችሁ እናንተ ሰዎች በደንብ እየተስማማን ነው ይሄን ያለ ነው ማለት ነው። እሺ ምስክርነት መጽሐፍ ሲናገር በሁለት ነው በሶስት ይጸናል ይላል። ይሄ ምስክርነቱም ተነግሮ ያልቅ በደንብ ስሙ። The official statement from the papal residence in Cairo. ፓፓል ሬዚደንስ ማለት የጳጳሱ ያው እንግዲህ ወኪሎች አሉ አይደል የሚቀመጡበት። አንዴ እሺ ጋይስ ይቅርታ። እና the official statement from the papal residence in Cairo on the apparition of Saint Mary in Zaytun Virgin Mary Coptic Orthodox Church in Cairo Egypt ይልና ፓፓል ሬዚደንስ ኢን ካይሮ ማለት የካቶሊክ ዋናው አለ ሮም ላይ። ከዛ እነሱ ደግሞ ወኪሎች አሉ አይደል ሮም ያለው ፖፕ አለ የነሱ ሬዚደንስ ማለት ነው። እንዲህ ብለው መግለጫ ወጡ። since the evening of ቀኑ ራሱ ይታወቃል በጊዜው ስለሆነ የተጻፈው ማለት since the evening of Tuesday since the አይኔ ትንሽ ቀልቷል since the evening of Tuesday April the 2nd 1968 the apparitions ላምብብላችሁን ሐሳቡ እንግሊዘኛ የምትሰሙት ነው ካልሆነ ለሌሎቻችሁ ተረጉምላችሁ አጠር ባለ መልኩ since the evening of Tuesday April 2 1968 በ1968 ኤፕሪል 2 ማክሰኞ ቀን ነው እንግዲህ የመጀመሪያ ጊዜ ታየችው the apparitions of the Holy Virgin Saint Mary the Mother of Light have continued in the Coptic Church Orthodox Church named after her in Zaytun በስሟ በተሰየመው ዘይቱን ውስጥ ባለ ቤተክርስቲያን ውስጥ እመቤታችን መገለጧ ይታወቃል ይላል። The apparitions occurred on many different nights and are continuing in different forms. The Holy Virgin Saint Mary appeared sometimes in full form and sometimes in a bust, surrounded with a halo of shining light. She was seen at times on the opening of the domes on the roof of the church. ያኔ የካቶሊክ ቤተክርስቲያኖች ራሱ የካቶሊክ ወኪሎች ይሄን ነገር በሚጽፉበት ሰዓት ላይ ያኔ the apparitions occurred on many different nights ብዙ ምሽት ላይ ይፈጸም ነበረ መገለጧ። ኦኬ አሁንም እየቀጠለ ነው are continuing in different forms በተለያየ መልኩ ትገለጣለች አሁንም እየቀጠለ ነው ብለው የካቶሊክ እንግዲህ ካቶሊኮች ናቸው ይሄን ነገር እየጻፉ ያሉት በጊዜ ኦኬ She was seen at times on the openings of the domes on the roof of the church and at other times outside the domes, moving and walking on the roof of the church and over the domes. ቀደም እንዳልኳችሁ አንዳንዴ ምን ይሆናል ደመና ነገር ይመጣና ቦታው ላይ እዛ ላይ የምትታይበት ጊዜ ነበር ብያችኋለሁ ቀደምና በቤተክርስቲያኑ ዙሪያ ትታያለች። ከዛ ህዝቡን ቆማ ታያለች ህዝቡን እንዲህ እያየች ወደ ህዝቡ እያየች ፈገግ ትላለች። ከዛ ብዙ ጊዜ ዝም ብላ ነው እንዲህ ቤተክርስቲያኑን ትዞራለች የሆነ አንድ ቦታ ትቆማለች ህዝቡን ታያለች ፈገግ ትላለች። እንደዛ ነበር መገለጧና አሁንም ቅድም ያልኳችሁ ነገር ካቶሊኮችን ኮንፊርም ሲያደርጉ ተመልከቱ። when she knelt in reverence in front of the cross መስቀሉ ፊት ደግሞ እመቤታችን ቀደም ሲሰግድ ነበር እንዳልኳችሁ ካቶሊኮችም እዚህ ጋር ኮንፊርም ያደርጋሉ። the cross shone with bright light ይላል። ልክ እሷ ሲሰግድ መስቀሉ ፊት መስቀሉ ሲያበራ ደግሞ ይኸው ካቶሊኮች ደግሞ የራሳቸውን ጥናት አድርገው የጻፉት ምስክርነት ላይ ኦኬ የጻፉት ምስክርነት ላይ ይሄን ነገር እንመለከታለን። ግብጽ የነበሩ ካቶሊኮች
waving her blessed hands and nodding her holy head ህዝቡንም ሰላም ትል ነበረ she blessed the people who gathered to observe the miracle ተአምሩን ለማየት የተሰበሰቡ ሰዎችን ትባርክ ነበር she appeared sometimes in the form of a body like a very bright cloud and sometimes as a figure of light preceded with heavenly bodies shaped like doves moving at high speeds ያለ ይቀጥላል ኦኬ አንዳንዴ እንግዲህ ቦታው ላይ የነበሩ ሰዎች በጣም እንዳዩ የምታውቁትላ ካቶሊኮች ለምሳሌ ሰዓቱን ሁሉ አመዝግበዋል the apparitions continued for long periods አንዳንዴ up to 2 hours and 15 minutes as in the dawn of አሁን ለምሳሌ ኤፕሪል 30 ላይ ለመጀመሪያ ጊዜ ኤፕሪል 2 ነው የተገለጠችው ብያቸዋለሁ ለምሳሌ ኤፕሪል 30 ላይ ድንግል ማርያም ስትገለጥ ለ2 ሰዓት ከ15 የካቶሊኮች anyone can check ለ2 ሰዓት ከ15 ሳይቋረጥ ታይታ ነበር the apparitions continued for long periods up to 2 hours and 15 minutes as in the dawn of Tuesday April 30 1968 ኤፕሪል 30 1968 ላይ ለ2 ሰዓት ከ15 ድፍን ለ2 ሰዓት ከ15 ድረስ ታይታለች እመቤታችን ከዛ ካቶሊኮች ምን ይላሉ thousands of people from different denominations and religions ብዙ ሺህ ሰዎች ከተለያዩ እምነቶች ከተለያዩ ሪሊጅኖች Egyptians and foreign visitors clergy and scientists የሚጎበኙ ሰዎች ይሄን ለማየት ከተለያየ ቦታ ሰዎች ይመጡ ነበር ሳይንቲስቶች ባይዘው የሳይንቲስቶች ምስክርነት አለ ኤቲስት የሆኑ ሳይንቲስቶች The description of each apparition as of the time, location, and configuration was identically witnessed by all people, which makes this apparition unique and sublime. ልዩና የሚገርም የሚያደርገው ይሄ ነው። ምስክርነቱ ራስ ካቶሊኮች ናቸው ይሄን ይጻፋሉ። ምን ይላሉ ሲጽፉ እየጨረሱ ሲመጡ two important aspects ይላሉ። accompanied these apparitions ሁለት ነገር እንመለከታለን ወይ ደግሞ accompany ያደርጋሉ ይሄንን መገለጽ the first is an incredible revival of the faith in God the other world and the saints leading to repentance and conversion of many who strayed away from the faith እግዚአብሔር በቅዱሳኑ በኩል ተጠቅሞ ከቤቱ የጠፉ ሰዎችን ወደ ንስሐ የሚጠራበት መንገድን ማስተዋል እንችላለን በኃጢአት የጠፉትን ከዛም ባለፈ ደግሞ ኢአማንያን የሆኑ ሰዎችን ደግሞ ወደ ክርስትና የሚመጡ ባይዘው በብዙ ሺህ ሰዎች ነው ጋይስ ወደ ታምራቱ ላይ መጣበታል እሱም በኋላ ታምራቱ መጨረሻ ላይ እናደርግ ኦኬ ብዙ አህዛብ የነበሩ ሰዎች ወደ ክርስትና መጥተዋል anyone can check anyone ኢንተርኔት አክሰስ እዚህ ጋር 1100 ሰዎች አላችሁ ኢንተርኔት አክሰስ ያላችሁ ሰዎች አሉ ማንንም ሰው The second are the numerous miracles of healing which were verified by many physicians to be miraculous in nature. ሁለተኛው ደግሞ ፈውሶች የስጋ ፈውሶች which were verified by many physicians አይገርምም ግን በዶክተሮች ራሱ የተረጋገጡ ፈውሶቹ ራሱ ከዛ መጨረሻ ላይ ምን ይላል መሰላችሁ The papal residence ይቅርታ ስልክ ገብቶብኝ ነው The papal residence has thoroughly investigated the apparitions okay የፓፓል ወይ ደግሞ የጳጳሱ መቀመጫ ካቶሊክ ቤተክርስቲያን ማለት ነው መገለጡን በደንብ ኢንቨስቲጌት አድርጓል has thoroughly investigated the apparitions መገለጡን በደንብ መርምሯል ኢንቨስቲጌት አድርጓል and gathered information by way of committees of clergy who have also witnessed the apparitions by themselves and recorded everything in reports presented to His Holiness Pope Kirill VI by issuing this statement the papal residence declares with full faith and great joy and humility of a thankful heart that the Holy Virgin Mary Mother of Light appeared in clear forms on many different nights for periods of variable lengths lasting on occasions more than 2 continuous hours starting on the eve of Tuesday April 2 1968 May God make this miracle a symbol of peace for the world and a blessing for our nation as it has been prophesied blessed be Egypt my people ብለው ያስቀምጣሉ Okay. Even guys እዚህ ጋር ለምን እንዴት ይሄንን ጽሁፍ እንዳልጻፍኩት አላውቅም እንጂ ቆይ I will check it by the way I will have it ቆይ ሎካል ካቶሊክ ፓትሪያርክ ካርዲናል ስቴፋኖስ የሚባል የካቶሊክ ፓትሪያርክ የሎካል ካቶሊክ ፓትሪያርክም ይሄን ነገር ኮንፊርም አድርጓል ኦኬ
ማን ያልኳችሁ ካርዲናል ስቴፋኖስ የሚባል የካቶሊክ ሎካል ካቶሊክ ፓትሪያርክ ኦኬ። እና ይህንን ነገር እንመለከታለን ጋይስ። የሆነ ቦታ እንደውም አንድ አንብቤያለሁ፣ እርግጠኛ ሆኜ እንትን ልበላችሁ። በጊዜው የነበሩ እዛ አካባቢ የነበሩ ፕሮቴስታንት ሆነው ራሱ እነዚህ አለ አይደለ የመጀመሪያዎች የሜን ላይን ፕሮቴስታንትስ የሚባሉት እነሱ ራሱ ነገርየውን ኮንፊርም እንዳደረጉ አይተው እሱን እንግዲህ ችግር የለውም። ምን ያውን ፊት ለፊት ባልጻፍኩትና ባላዘጋጅ አንብቤዋለሁ፣ እንዳነበብኩት እርግጠኛ ነኝ። ፊት ለፊት ባላዘጋጀሁት ማስረጃ ግን እናንተን እንዲህ ብዬ አልነግራችሁ። ኦኬ ምስክርነቱ ብዛቱን እየተመለከታችሁ ነው። እሺ አንድ ነገር ቆይ። ኦኬ ሌላ ምስክርነት እስቲ ቆይ ሌላ ምስክርነት ልጨምርላችሁ ትፈልጋላችሁ? ምስክርነት እናንተ ጭሶች ሌላ ምስክርነት የሚፈልግ ሰው ኦኬ። አዎ የሚለው ዘጭ ነው። አዎ የሚለው ዘጭ ስለሆነ ሰሊና የእግዚአብሔር ያክብርልህ። እሺ ሌላ ምስክርነት ሌትስ ጎ። እሺ እንቀጥል። አረ በቃን ዊ ቢሊቭ ዩ። እኔ እርግጠኛ ነኝ ክርስቲያን አይደለም ሰው የጌታ እናትን እግዚአብሔር ያክብርልን። እሺ ሌላ ምስክርነት 1968 ላይ ነው ኤፕሪል 2 ላይ ነው እመቤታችን ተገለጠች ያልኳችሁ ቅድም የነገርኳችሁ ነገር አለ አይደለ ጋይስ? ቅድም የነገርኳችሁ ነገር አለ። ቻቺ ጌታ ያክብርልን። እሺ ኒውዮርክ ታይምስ ከእናንተ ጋር ኢንተራክት ላድርግ፣ ከጀማው ጋር ኢንተራክት እያደረግኩ ሁሉ ነው። ኒውዮርክ ታይምስ መጽሔቱን ታውቁታላችሁ አይደል? ኒውዮርክ ታይምስን የማያውቃለ አይደለ? ኒውዮርክ ታይምስ መጽሔቱን ታውቁታላችሁ አይደል? ኦኬ ኒውዮርክ ታይምስ ማለት ኒውዮርክ ታይምስ መጽሔት ማለት ዛሬም ድረስ በጣም ትልቅ መጽሔት ነው እንደምታውቁት። ኦኬ ኢቭን እንደውም አሁን መጽሐፍቶች ደረጃ እኔ እስከማውቀው ድረስ ባለኝ ኒውዮርክ ታይምስ ነምበር 1 ቤስት ሴለር ሲባሉ መጽሐፍት በጣም ትላልቅ የሚባሉ ዓለም ላይ ትላልቅ የሚባሉ መጽሐፍት ሲሸጡ ራሱ ኒውዮርክ ታይምስ ነምበር 1 ቤስት ሴለር እየተባለ ነው። ኦኬ እና ኒውዮርክ ታይምስ ላይ ኦኬ ኮመንት አና ሌላ ጥፋት ኒውዮርክ ታይምስ ስሙኝ በደምብ ይሄን ማንም ቼክ ማድረግ ይችላል። ማንም ሰው ቼክ ማድረግ ይችላል። ኒውዮርክ ታይምስ የትኛው ህትመት በሉኝ? የእሁድ ህትመት ሰንዴይ ሜይ 5 1968 ሜይ 5 1968 ህትመት ላይ ይሄ ነገር ተቀምጧል። ኒውዮርክ ታይምስ ምንድን ነው? የአሜሪካኖች ነው። ዘ ኒውዮርክ ታይምስ ማንም ሰው ከዚህ ላይቭ በኋላ ኤኒዋን ካን ክሮስ ቼክ ኢት። ኒውዮርክ ታይምስ ሰንዴይ ሜይ 5 1968 ላይ የዛሬ 57 ዓመት የታተመ ጋዜጣ ላይ የኒውዮርክ ታይምስ ጋዜጣ ላይ ይሄ ነገር ተዘግቧል። ምን ይላል መሰላችሁ? ቪዥንስ ኦፍ ቨርጅን ሪፖርትድ ኢን ካይሮ እያለ ነው የሚጀምረው። ቪዥንስ ኦፍ ቨርጅን ምድር የድንግል ማርያም መገለጥ ኒውዮርክ ታይምስ ዘግቦታል። ጋዜ ዛሬ 57 ዓመት አውቴንቲክ መሆኑን ሪል መሆኑን ዘግቦታል የተፈጠረውን ነገር። አረ ኒውዮርክ ታይምስ ብቻ ቢሆን ጥሩ ነው ጋይስ። አሁን እኔ ዓለም አቀፍ ጋዜጣዎችን የግብጽ ጋዜጣዎችን ደግሞ አንድ ሁለት አነሳላችኋለሁ። ሰንዴይ ወርልድ ሄራልድ የሚባል ደግሞ መጽሔት አለ። ይሄም አሜሪካ ውስጥ የሚታወቅ መጽሔት ነው። ሰንዴይ ወርልድ ሄራልድ የሚባል መጽሔት። ይሄ ሰንዴይ ወርልድ ሄራልድ ኔብራስካ ውስጥ የሚታተም ነው።
ይሄም ሜይ 5 1968 ባወጣው ህትመት ላይ ባወጣው ጋዜጣ ላይ ሜይ 5 1968 ባወጣው ጋዜጣ ላይ እንዲህ ይላል። ያወጣው ጽሑፍ እንዲህ ይላል። ኢጂፕሽያን ኮፕቲክስ ኮንፊርም ቪዥን ኦፍ ዘ ቨርጅን ሜሪ ብሎ ፊት ለፊት ገጹ ላይ ይዞት ወጥቷል። ፊት ለፊት ገጹ ላይ ይህም ትልቅ ጋዜጣ ነው። ባይዘው ሜይ 5 1968 ኔብራስካ ውስጥ የሚታተም ነው። ሰንዴይ ወርልድ ሄራልድ የሚባል ጋዜጣ። ከዛ ባለፈ ደግሞ ኒውዮርክ ታይምስም እንደዚሁ ደግሞ ሜይ 5 1968 እትሙ ላይ ኒውዮርክ ታይምስም ቪዥንስ ኦፍ ዘ ቨርጅን ሪፖርትድ ኢን ካይሮ ብሎ በዓለም አቀፍ ደረጃ በዚህ ደረጃ ተዘግቧል። ጋይስ ግብጽ ውስጥ ደግሞ ዋታኒ የሚባል ጋዜጣ ነበረ፣ መጽሔት ግብጽ ውስጥ እዛው ግብጽ ውስጥ ደግሞ ዋታኒ ኤኒዋን ካን ቼክ። ዋታኒ ማለት WATTANI ዋታኒ የሚባል ጋዜጣ ወይ ደግሞ ኒውስ ፔፐር ነበር። ሪከርድድ ሙርዛን ከ700 በላይ ፈውሶች ከ700 በላይ ፈውሶች ፈውስ ቦታው ላይ ማለት ነው። እመቤታችን ተገልጣ ከቅድም ጀምሮ በደንብ ማብራሪያ ሰጥቻችኋለሁ። እሱ ላይ የእመቤታችን መገለጥ ላይ እመቤታችን ተገልጣ አንዱ ጋዜጣ ዋታኒ የሚባለው ጋዜጣ ብቻ ከ700 በላይ ፈውሶች የስጋ ፈውሶች ሰዎች ከበሽታቸው ከደዌያቸው የተፈወሱበትን ፈውሶች ተዘግቧል። ሪከርድ አድርጓል። የተፈወሱትን ሰዎች እነሱን ቼክ እያደረገ ይሄም ፈውስ ደግሞ እንዳልኳችሁ በዶክተሮች የተረጋገጠ ታምሩ ራሱ ምን ያህል በቃ የተሰራው ስራ ራሱ ምን ያህል አውተንቲክ እንደሆነ ጥርት ያለ እንደሆነ የምታውቁት እዚህ እመቤታችን ባይዘው ይሄ ታምር ሲባል ምንም እመቤታችን ወርዳ ነክታቸው እኮ አይደለም። ቦታው ላይ ከሚሰበሰቡ ሰዎች ይሄ ብቻ ከ700 ሰው በላይ ፈውስ ስጋዊ ፈውስ ከሚገራርም በሽታ ይሄ ጋዜጣ ዋታኒ የሚባለው ጋዜጣ ከ2000 በላይ የዓይን እማኞችን አውርቶ ይሄ ጋዜጣ ዋታኒ የሚባለው ጋዜጣ ከ2000 በላይ የዓይን እማኞችን አይዊትነሶችን አውርቶ ይሄ ተአምር እውነተኛ ተአምር እንደሆነ ኮንፊርም አድርጓል። 2000 ሰዎችን ማውራቱ ብቻ ሳይሆን 2000ም ሰዎች ደግሞ የሚሰጡት ዲስክሪፕሽን እና ማብራሪያ አንድ አይነት በዚህ ቀን እንዲህ ተፈጥሯል፣ በዚህ ቀን እንዲህ ሆኗል የሚሉት ነገር ኤግዛክትሊ ዘሴም የሆነ ነገር ሰጥተዋል። የውጭ ጋዜጣ አየን፣ አሜሪካ ውስጥ ገባን፣ ኒውዮርክ ታይምስ አየን፣ ሰንዴይ ወርልድ ሄራልድን አየን፣ ግብጽ ውስጥ ገባን፣ ዋታኒ የሚባል ጋዜጣ አየን። በጋዜጣ ደረጃ በዛ ጊዜ ኦፊሻሊ ራሱ ግብጽ ውስጥ የአረብኛ ጋዜጣዎችን ተዋቸው። እኔ አሁን አረብኛ ስለማልችል ነው እንጂ አረብኛ ብችል ኖሮ የአረብኛ ጋዜጣዎችን ጋይስ ስንት ጋዜጣ ነበር የሚታተቡ? ስንት በአረብኛ አሸን ጋዜጣ ነበር የሚታተቡ። ወላዲት አምላክን ነው የምላችሁ፣ ወላዲት አምላክን ነው የምላችሁ። ኦኬ ስንት ጋዜጣ ጋይስ ስንት እና ቦታው ላይ ምን አይነት ተአምራት ተደረጉ? አንድ በግልጽ አንድ ተአምር ልንገራችሁ፣ ሁለት ተአምር ልንገራችሁና አይናቸው ማየት የማይችሉ ሰዎች አይናቸው የበሩ ሰዎች ቦታው ላይ በመገኘታቸው ብቻ ጋይስ ያው አምላክ ምስክር ነው። አይናቸው ማየት የማይችሉ ስንት ሰዎች፣ መሄድ የማይችሉ ስንት ሰዎች፣ ስንት በሽታ የነበረባቸው ቦታው ላይ በመገኘታቸው ብቻ ተፈውሰዋል። ይህ በዶክተር የተረጋገጠ። ከነዛ ውስጥ የመጀመሪያው ምስክር ቅድም ብያችሁ ነበረ። ገና መግቢያው ላይ ሙሐመድ አትዋ የሚባል ሰው አልነገርኳችሁ? ታስታውሳላችኋል እናንተ ሰዎች? መሐመድ አትዋ የሚባል ሰው ነግሬያችሁ ነበራል። መሐመድ አትዋ ማን ነበር አልኳችሁ? መሐመድ አትዋ ማለት ልክ ያቺ አንድ ወጣት ሴት ከላይ ያ የገራጅ ሰራተኛ እኔ እኮ ይገርምኛል። እግዚአብሔር ስራ እንደው የኛ ጌታ ያ የገራጅ ሰራተኛ አይደል ያቺ ሴት ወጣት ሴት ራሷን ልታጠፋ ነው ብሎ አስቦ ገና ታምሩ የመጀመሪያ ቀን በቤታችን ስታይ አንቺ እንዳትወድቂ ሻውቲንግ ሌዲ ዶንት ጃምፕ እያለ ሲሮጥ የነበረው ያ ሙስሊሙ ገራጅ ሰራተኛ መሐመድ አቷ የሚባለውን ታውቁታላችሁ? እሱ ነው አንደኛ ተፈዋሽ። ምን ነበረበት መሰላችሁ ጋይስ? ጋንግሪን ነበረበት። ጋንግሪን የዛን ቀን እመቤታችን በተገለጠችበት ቀን ላይ ከፊዚሻኑ አይደለም፣ የዛን ቀን ሳይሆን ቆይ ኤፕሪል 3 ወይም ኤፕሪል 4 ወይ በማግስቱ ወይ ከሁለት ቀን በኋላ
ኤግዛክት ቀኑን አምናሹር ወይ ኤፕሪል 3 ወይ ኤፕሪል 4 ከፊዚሻኑ ጋር ከህክምና ባለሙያ ጋር ቀጠሮ ነበረበት። በቃ ይሄ ጋንግሪን ታውቁታል። በሽታውን ብዙ ሰው ያውቀዋል ብዬ አስባለሁ። በጣም አስቀያሚ በሽታ ነው አይደል? ይሄ ስጋ ላይ የሚታይ ነገር ነው አይደል? ጋንግሪን አይደል? በሽታውን እስቲ ካልተሳሳት ኮንፊርም አድርጉኝ አንዴ። እኔ ጥርት ካወራውም ነገር ይሁን ፍሎ ባለው መልኩ አውርቼ ነው መሄድ የምፈልገው። ጋንግሪን ማለት ይሄ እንትን ነው አይደል ጋይስ? እጃችሁ ላይ እንትን የሚለው ነገር ቻቺዬ ነው አይደል? ይሄ እንደ ቁስል የሚመስል ነገር የሚወጣ ነገር እሱ ነው አይደል? ጋንግሪን ካት ኦፍ ዘ ፓርት ያ። አዎ ልክ ነህ። በጣም ጥሩ ዶክተሮችም አሉ እዚህ። ያ በቃ የሆነ በጣም ወደ መበስበስ ሄድ አይነት ቁስል እና እዚህ ቦታ ላይ ከዛ እሱ በቃ ቦታው ላይ የተፈጠረው ነገር እመቤታችንን ያያታል ምናምን ምንም ያደረገው ነገር የለም። ኤፕሪል 2 ነው እመቤታችን የተገለጠችው። ከዛ ኤፕሪል 3 ላይ በማግስቱ ምናምን ነገር ሀገር ሰላም ነው ብሎ እጁ ታሽጓል። ያው ቁስላማ ቦታ አይደል ጋንግሪን፣ እጁ ታሽጎ የህክምና ባለሙያውን እንደተለመደው ሊያይዳል። ይሄ ራሱ የተናገረው በኋላም ወደ ክርስትና የመጣ ሰው ነው። ሄዶ ያይላችኋል ጋይስ። የለም ምንም ንጹህ ነው እጁ ንጹህ። ቦታው ላይ በመገኘቱ ብቻ አያችሁ የልብ ቅንነት። ሙስሊምም ሆኖ እዛ ቦታ ላይ ያቺ ሴት ልትዘል መስሎተ አንቺ ሴት እንዳትዘይ እያለ እየጮኸ ነበር ወደ ቤተክርስቲያኑ ሲሮጥ የነበረው ሙስሊም ነው። ኢቭን ግን የልብ ቅንነት አንዳንድ ልባችን ቅን ከሆነ ለሰዎች የምንራራ ከሆነ እግዚአብሔር በምን መልኩ ወደ ቤቱ እንደሚመልሰን እግዚአብሔር በምን መልኩ እንደሚፈውሰን ውል ኔቨር ነው ባይዘው። እግዚአብሔር የልብ አምላክ ነው። ከዚህ ልብ ቅንነቱ የተነሳ እንግዲህ ይሄ ሰውዬ በቃ እዛ ቦታ ላይ ግርግር ተፈጠረ፣ ድንግል ማርያም ታየ የተባለ ምናምን ነገር በቃ ምንም ያደረገው ነገር የለም። በማግስቱ ፊዚሻን የህክምና ባለሙያውን ሄዶ እንግዲህ ቁስሉ እንደታሸገለት ሊያይ ሲሄድ እጁ ሲታይ ንጹህ ነው። ዶክተሩ እንዴ ምን ሆነ ነው? ከዛ እዛ አካባቢ ብዙ ታምራት እየተደረጉ ሰዎች እየተፈወሱ ነው የሚለው ነገር ሲማ እሱም እርግጠኝነት በቃ በሷ ምክንያት እንደሆነ አመነ። ብዙ ሰዎች ወደ ክርስትናው ተጨምረዋል። ወደ ቤተክርስቲያን ብዙ ሰዎች ተጨምረዋል። ከኤቲስትነት፣ ከእስልምናው፣ ከፕሮቴስታንቲዝም ብዙ ሰዎች ወደ ቤተክርስቲያን ተጨምረዋል። ብዙ ሰዎች ጋይስ እንዳልኳችሁ አቬሬጅ እመቤታችን በምትገለጥበት ቀን ሚኒመም ኦፍ 250,000 ሰው ማክሲመም ኦፍ እስከ 1 ሚሊዮን ሰው ይመጣ ነበር። ማክሲመም ሰው መጣበት በሚባልበት ቀን ብዙ ሰው ወደ ቤተክርስቲያን፣ ብዙ ሰው ከቁስሉ ተፈውሷል። ብዙ ሰው ከዛም ባለፈ ደግሞ ብዙ ሰዎች እመቤታችንን አይተዋታል። በክብር ተገልጣ የጌታችንን እናት የጌታችን የኢየሱስ ክርስቶስ እናት ምን አይነት መታደል ነው። እኛ ኦፍ ኮርስ ደካማና ኃጢአተኛ ነን፣ በደለኛ ነን። ምንም ጥያቄ የለውም። ጌታ በሚያውቀው ምንም ጥያቄ የለውም። ግን ዚያር ላኪ በቃ ወደድንም ጠላንም በጣም እድለኛ ናቸው። እዛ የነበሩ ሰዎች በጣም እድለኛ ናቸው። እግዚአብሔር ምስክሬን ነው የምላቸው። በጣም እድለኛ ናቸው። አሁን ከቅድም ጀምሮ ምን አይነት ታምራት እንደተደረጉ በምን መልኩ ትገለጥ እንደነበር ተመለከተን። ኦኬ ምን አይነት ታምራቶች ቦታው ላይ እንደተደረጉ ተመለከተን። ምን አይነት ምስክርነቱ እንዳልኳችሁ ነው። ከስንት አይነት ምስክርነት የሰማነው ከተባለ የግብጽ ቤተክርስቲያን ያዋቀራቸው ኮሚቴዎችን ምስክርነት ተመለከተን። አካባቢው ላይ ኦኬ ዘይቱን ያቺ የእመቤታችን ቤተክርስቲያን የነበረችበት ቦታ ላይ የነበረው አስተዳደር መብራት አካባቢው ላይ እንዲጠፋ አድርጎ በመብራት የሆነ ፌክ እየተሰራ መስሎት ነበረ። ሲቼክ ይደረጋል፣ እመቤታችን ስቲል ትገለጻለች። ያን ነገር ደግሞ ወደ ከሃየር አውቶሪቲ ሪፖርት ሲያደርጉ ደግሞ በጊዜው የግብጽ ፕሬዝዳንት የነበረው አብድልናስር ቦታው ላይ መጥቶ አይቶ እውነተኛ ተአምር እንደሆነ ምስክርነት፣ ከካቶሊኮች ምስክርነት፣ ኢቭን ከፕሮቴስታንቶች ምስክርነት አለው። ይሄ ነገር ከኤቲስቶች ሳይንቲስቶች መጥቀስ እችላለሁ። ባይዘው ሜቢ እዚህ ጋር ቀደም ስማቸውን ሳልጠቅስ አልፌ ሊሆን ይችላል እንጂ ሳይንቲስቶች መጥቀስ ይችላል። ኤቲስት የሆኑ ሳይንቲስቶች ኦኬ፣ ኤቲስት የሆኑ ሳይንቲስቶች መጥቀስ ይቻላል። እውነተኛ ተአምር እንደሆነ ኮንፊርም ያደረጉ ይሄ ሁሉ ምስክርነት አለ። ይሄ ሁሉ ሰው ተፈውሷል። ይሄ ሁሉ እንትን ብለዋል። ቅድም እንዳልኳችሁ መግቢያ ላይ አንድ ነገር ተናግሬ ነበር። አንድ ሁለት ሐሳብ ላንሳና እዚህ ላይ ያበቃሉ። ምን ብያችሁ ነበረ? ይሄ አብድልናስር የሚባል መሪ ወደ ስልጣን ሲመጣ ክርስቲያኖችን በጣም ይበድል ነበረ፣ በጣም ይጨቁን ነበረ
እድል እንዳያገኙ ያደርጋቸው ነበር። መከራ ያበዛባቸው ነበር። ዛሬ በግብጽ ያሉ ክርስቲያኖች ዛሬም ድረስ ግብጽ ያሉ ኦርቶዶክስ ክርስቲያኖች በጣም ነው የሚጨቆኑት። ሴቶች ይደፈራሉ። ኦኬ፣ በጣም ይጨቆናሉ በመንግስት ዛሬም ድረስ። ያኔም እንደዛ ያደርግ ነበረ። በጣም በሚገርም ሁኔታ ያ ፕሬዝዳንት አብደልናስር ቦታው ላይ መጥቶ ያን ነገር ድንግል ማርያምን ካያት ምናምን በኋላ ግን ከዛ በኋላ ግብጽ ክርስቲያኖች ላይ ይደርስ የነበረው ጭቆና በጣም 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 ቀንሷል። እመቤታችን ለምልክትነትም ነው የመጣችው። ኦኬ፣ በጊዜው የነበረው አስተዳደር ያንን ነገር ከተመለከተ በኋላ ይሄ ነገር እንዴ አየና ያያል። የምርም ብዙ ነገር ሊመረምር ሞከረ፣ ቼክ ሊያደርግ ሞከረ። እውነተኛ እንደሆነ ሲያረጋግጥ ይሄ ነገር ያው ፖለቲከኛ ነው የሚያዋጣኝ አልመሰለኝም አለና ክርስቲያኖች ላይ የሚያደርሰውን በደል ማቆም ጀመረ። ቀነሰ፣ በጣም ቀንሷል። ከዛ በኋላ እመቤታችን ከተገለጠችበት ጊዜ በኋላ ጀምሮ ክርስቲያኖች ላይ ይደርስ የነበረው በደል በጣም ቀንሷል። ምን ኮንፊርም ያደርግልናል ጋይስ? ቤተክርስቲያናችን የጌታ ቤተክርስቲያን እንደሆነች ያረጋግጥልናል። ይሄ መገለጥ እንደዚህ አይነት መገለጥ እኔ እንጃ እኔ አላውቅም። በታሪክ ውስጥ ኦፍ ኮርስ ለንጽጽር የማይቀርበው የጌታችን ሞትና ትንሣኤ ነው። ከምንም ተአምር ጋር የማይነጻጸረው የማን ነው? የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ ከምንም ተአምር ጋር አይወዳደር ማለት ነው። የጌታችን የኢየሱስ ሞትና ትንሣኤ ከምንም ተአምርና ሞት ጋር አይወዳደርም፣ አይነጻጸርም። ይሄን ሁላችንም ልናውቅ ይገባል። ከምንም ጋር ለምን ለነዚህ ሁሉ ተአምር ብለን ለምንናገራቸው ነገሮች በሙሉ ምንድነው? የጌታ ሞትና ትንሣኤ ነው። መሰረቱ፣ ጉልላቱ፣ ኤቭሪቲንግ የክርስቶስ ኢየሱስ ደም ነው፣ የእርሱ ሞትና ትንሣኤ ነው። ከዛ በኋላ ግን ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ግን በቤተ ክርስቲያን ታሪክ ውስጥ ብንመለከት ብዙ ተአምራት ብዙ ቦታዎች ላይ ሲደረጉ አይተናል። በዚህ ደረጃ ግን በተአምር ደረጃ ይሄ ሁሉ ሰው በሚሊዮን የሚቆጠሩ ሰዎች ያዩት ለዚህን ያክል ኦልሞስት ለ3 ዓመት ስላችሁ ድፍን በየቀኑ ሳይሆን 3 ዓመት ውስጥ በመካከል የሆነ ቀን እየተመላለሰች እየታየች በዚህ ደረጃ ተአምር ታይቶ አያውቅም። ተአምር ታይቶ ያውቃል የሚል ሰው ካለ ማስረጃ ሊያመጣ ይችላል። ታይቶ አያውቅም እንደዚህ አይነት ተአምር። በዚህ ምን እናረጋግጥ? አሁን ክርስትናው ላይ እንደምታውቁት ያው በቤተክርስቲያን ደረጃ ኦሪየንታል ቤተክርስቲያን፣ ኢስተርን ኦርቶዶክስ፣ ካቶሊክ እየተባለ ይሄ የክርስቶስ ኢየሱስ ትምህርት ላይ ያለው ነገር አለ። ፕሮቴስታንት የምንወዳቸው ፕሮቴስታንቶች ቢኖሩም ፕሮቴስታንቶችን እንተዋቸው። እኔ አሁን እነሱን ቤተክርስቲያናችን ኦሪየንታል አይደለም። እመቤታችን ግብጽ አይደል የተገለጠችው? ግብጽ የኛ እህት አብያተ ክርስቲያን አይደለች? ኦሪየንታል ቤተክርስቲያን ትክክለኛውን እውነተኛውን የጌታን ትምህርት ይዛ እንደቀጠለች ሌላ ማረጋገጫ ነው። ባይዘው ይሄ ተአምር ማረጋገጫ ነው። ለምን የተገለጠችው ማናት? የጌታ እናት ናት። ጌታችን ኢየሱስ ክርስቶስ እናቱን ሊልካት አይችልም። ወደ ራሱ ቤተክርስቲያን ነው ጌታችን ኢየሱስ ክርስቶስ እናቱን ሊልካት የሚችለው። ወደ እውነተኛይቱ የራሱ እውነተኛ ወደ ሆነችው ወደ ራሱ ቤተክርስቲያን ነው ይላካት። ስለዚህ ኦሪየንታል ቤተክርስቲያን ራሱ ቴዎሎጂካል ነገሮችን ብዙ ጊዜ አስተናል ላይ ብለ የሥነ መለኮት ነገር ትምህርታዊ ነገሮችን በተአምር ደረጃ ራሱ ይሄ ኮንፊርም ያደርግልናል። ምኑ ኦሪየንታል ቤተክርስቲያን እውነተኛ የጌታ ቤተክርስቲያን መሆኗን ይሄ ነገር ኮንፊርም ያደርግልናል። ወደድንም ጠላን የት የተገለጠችው? ኦሪየንታል ቤተክርስቲያን እመቤታችን። እልፍ አላፍ ምስክሮች ያሉት ተአምር እልፍ አላፍ። ኦሪየንታል ቤተክርስቲያን ብቻ ክርስትና ውስጥ እሱን ብቻ ነው አይደለም። ክርስትናው ራሱ ብዙ ሙስሊሞች በጊዜው ወደ ክርስትና መጥተዋል። ማንም ሰው ኤኒዋን ካን ክሮስ ቼክ ኢት። ብዙ ሙስሊሞች ክርስትናው ጌታችን ኢየሱስ ክርስቶስ ሞቶ መነሳቱን ሞትን ድል አድርጎ መነሳቱን ኦፍ ኮርስ በቅዱሳን መጽሐፍ በአባቶች የተመሰከረ ነገር ቢሆንም በተአምር ደረጃም ደግሞ ያ ሕያው የሆነው አምላክ ሕያዊት በሆነችዋ በዚህ ቤተክርስቲያን ውስጥ ዛሬም ድረስ ሕያው ሆኖ እንደሚኖር ሌላ ማረጋገጫ ነው። ክርስትና እውነት እንደሆነ የሚያሳየን ሌላ ማስረጃ፣ ሌላ ምስክር ይሄ ተአምር ወደድንም ጠላንም። ወደድንም ጠላንም ያረጋግጥልናል። ስለማይነገር ስጦታ እግዚአብሔር ይመስገን። መጨረሻ ላይ አንድ ነገር ልንገራችሁና አንድ ነገር ላንብብላችሁና እመቤታችን ለምን ዝም አለች የሚለውን ነገር አንድ አባት የፈቱበትን መንገድ እንትን ብዬ እዚህ ላይ ያበቃለሁ። እመቤታችን ለምን አንድም ቃል አልተናገረችም? ተናግራም አታውቅም። አንድም ቃል ህዝቡ ላይ ፈገግ ትላለች፣ ለህዝቡ ወይፍ ታደርጋለች፣ ህዝቡን ሰላም ትላለች። ኦኬ ህዝቡን ትባርካለች፣ ትንቀሳቀሳለች በቤተክርስቲያኑ ዙሪያ።
አንድም ቃል ከአንደበቷ አልወጣም። ለምን የሚለውን ነገር አንድ አባት ሲናገር አንድ ቅዱስ የሆነ አባት እንዲህ ይላል። ስሙ ይበለም። It can be easy to get so caught up in all the noise that one can lose sight of what's important. በጣም ጩኸት በበዛበት ቦታ ሁሉ ሰዎች ምን ላይ ትኩረት ማድረግ ያቆማሉ? በጣም አስፈላጊ የሆነ ነገር ላይ ትኩረት ማድረግ ያቆማሉ። በጣም ጩኸት ሲበዛ አስፈላጊ የሆነ ኢምፖርታንት ህይወታችን ላይ አስፈላጊ የሆነ ነገር ላይ ትኩረት ማድረግ እናቆማለን። Making yourself heard seems to become the most important thing ይላል። እኛ እንድንሰማ እኛ ተሰሚ እንድንሆን ሰዎች እኛን እንዲሰሙን ማድረግ ለኛ በጣም ትልቅ ኢምፖርታንት በጣም ዋናውን ነገር እሱን እናደርገዋለን። ሰዎች እኛን እንዲሰሙን ማድረግ ትልቁን ነገር አድርገን እናስባለን። It's important to make one's voice heard. ሰዎች ድምጻቸው እንዲሰማ ማድረግ አለባቸው፣ አስፈላጊ ነው። But not at the expense of what's really important. ነገር ግን ሰዎች ድምጻቸው እንዲሰማ ማድረግ ያለባቸው በጣም አስፈላጊው ነገር ጥለው መሆን የለበትም። ወይ ደግሞ በጣም አስፈላጊ ለህይወታቸው አስፈላጊ የሆነው ነገር ወደ ጎን አድርገው መሆን የለበትም። Saint Mary's silent reverence and her connection with the Lord. የእመቤታችን ዝምታ መስቀሉ ጋር ጎንበስ ብላ መስገዷ ዝምታዋ እና ከጌታ ጋር ያላት ግንኙነት despite the crowds and cacophony below her ታች ህዝቡ ላይ ሲንጫጫ ነበር። ደስ ብሎት እመቤታችን በማየቱ ህዝቡ ደስ ይለዋል፣ ሐሴት ያደርጋል። ያ ሁሉ ህዝብ ድንግል ማርያም በማየቱ እመቤታችን ግን ያ ሁሉ ህዝብ እሷን እስከ 1 ሚሊዮን ህዝብ በአንድ ምሽት እስከ 250 ሺህ ህዝብ ያ ሁሉ ሰው ያያት ግን ከጌታ ጋር ያላት ነገር በዝምታ በጥሞና ነበረች። ከጌታ ጋር ያላት ግንኙነት ላይ ትኩረት ያደረገችው ከልጇ ከክርስቶስ ኢየሱስ ጋር። ይሄ ሁሉ ጫጫታ፣ ይሄ ሁሉ ውዳሴ ባለበት፣ ይሄ ሁሉ እንትን ባለበት ሳለ ዝም ነው ያለችው። አልተናገረችም። ልጆቿን ተባረክ ነበር፣ ትስቅ ነበር። ምንም አልተቋረጠም። ከጌታ ጋር የነበራት ነገር was never broken. She reminded us ምን አስታወሰችን ይላል ያባት that only one thing gives people a clear view of what's important. አንድ ነገር ብቻ ነው። okay she reminded us that only one thing gives people ሰዎችን ግልጽ የሆነው ነገር በጣም ለሚያስፈልገው ነገር ግልጽ አድርጎ የሚያሳየን አንድ ነገር ብቻ ነው። It's not making yourself heard to other people. በደንብ ስሙ፣ ይሄን አባባል በደንብ ስሙ። ከድንግል ማርያም እንማረው። It's not making yourself heard to other people. እኛን ሰዎች እንዲሰሙን ማድረግ ወይ ደግሞ ራስን ለሰዎች ተሰሚ ማድረግ አይደለም ዋናው ነገርና አስፈላጊው ነገር። but making yourself known to God. ራሳችን ለአምላካችን ለእግዚአብሔር ማሳወቅ ነው ትልቁ ቁም ነገር። ራሳችንን ለሰዎች ተሰሚ ማድረግ አይደለም ወይ ደግሞ ሰዎች እንዲሰሙን ማድረግ አይደለም ትልቁ ነገር ሊሆን የሚገባው። ከመቤታችን በተገለጠችበት ሰዓት ላይ ከዛ ዝምታዋ የምንማረው ምንድነው? ራሳችንን ለሰዎች ተሰሚ ማድረግ፣ ሰዎች እኛን እንዲሰሙን ማድረግ ላይ አይደለም። ራሳችንን በእግዚአብሔር ዘንድ መታወቅ ማሳወቅ። making ourselves known to God. ራሳችንን ለማሳወቅ እግዚአብሔር እኛን ቢያውቀን፣ ሰው ቢያውቀን ጋይስ፣ ሰው ቢወደን ጥሩ ነው። የሰው ፍቅር መልካም ነው። የወንድሞች የእህቶች ፍቅር መልካም ነው። ከምንም ነገር በላይ ግን እግዚአብሔር ፍቅር ይበልጣል። ኦኬ ሰው ቢያውቀን ቢያወድሰን ቢያጨበጭብልን ሰው ነው። አፍተር ኦል ኦኬ ሰው ነው። ኦኬ በእግዚአብሔር ፊት ሞገስ ማግኘት ግን ትልቁ ነገር እሱ ነው። ወደድንም ጠላን እኔ ይሄን ስል ከናንተ ተሽዬ ምናምን ነገር አይደለም፣ ግን በእግዚአብሔር ፊት ሞገስ ማግኘት፣ በእግዚአብሔር ፊት መወደድን፣ ኦኬ በእግዚአብሔር ፊት መታወቅን ነው ፉሊ ፎከስ አድርገን እንደ ክርስቲያን መመላለስ ያለብን። ከእመቤታችን ዝምታ ራሷን ሀምብል ማድረጓ የምንማረው ነገር ይሄ ነው። ክብር ምስጋና አምልኮ ስግደት አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ይሁን። በዘይቱን የተገለጠች እመቤት እዛ ብቻ አይደለም፣ ሁላችንም ሁሉም ህይወት ላይ ቼክ ቢደረግ እመቤት እናታችን ናት አይደል? የመስቀል ስር ስጦታችን ናት። ኦኬ ጌታ እዛ መስቀል ስር ለሚወደው ደቀ መዝሙር ለቅዱስ ዮሐንስ ወንጌላዊ ነው እመቤታችንን የሰጣት፣ ለሚወደው እስከ መስቀል ስር ለተከተለው። ትናንትም ስናወራ ነበር። አንድ አርጌንስ አንድ የሚናገረው ነገር አለ። እሱን ነገር ልንገራችሁ። አርጌንስ ኦሪገንን ታውቁታላችሁ። አርጌንስ ምን ይላል? ዮሐንስ ወንጌል ለትርጓሜን በሚጀምርበት ሰዓት ላይ ይህንን መጽሐፍ የቅዱስ ዮሐንስ ወንጌልን መረዳት የሚችል ሰው ወር የሚረዳ ሰው ሁለት ነገሮች ያስፈልጉታል ይላል። በደንብ ስሙ። ሁለት ነገሮች ያስፈልጉታል። አንደኛ እንደ ቅዱስ ዮሐንስ ወንጌላዊ ወደ ጌታ ደረት የተጠጋ መጽሐፍ ቅዱስ ላይ ይላል አይደል? ወደ ደረቱ ተጠጋ ይላል። የሚወዱ ደቀ መዝሙር ተብሎ ተነግሮለታል። ወደ ጌታ ደረት መጠጋት የሚችል ሰው መሆን አለበት ቅዱስ ዮሐንስ ወንጌላዊ። ዮሐንስ ወንጌልን ለመረዳት አርጌንስ ነው የሚለው። ሁለተኛ ደግሞ
እንደ ዮሐንስ እንደ ቅዱስ ዮሐንስ ወንጌላዊ ድንግል ማርያምን የአምላክ እናት ማለት ነው እነኋት እናት ተብሎ ሊሰጠው የሚገባ ሰው ነው። ሰው ሊሰጠው ይገባል። ሁለት ነገሮች እንደ ቅዱስ ዮሐንስ ወንጌላዊ ወደ ጌታ ደረት መጠጋት ያስፈልጋል። ሁለተኛ ደግሞ እንደ ቅዱስ ዮሐንስ ወንጌላዊ ድንግል ማርያምን